ጧት ከእንቅልፌ ስነቃ ሆሊ ስፒሪት እጅግ በጣም በሚሰማ ክሊር በሆነ ድምጽ ዳጎን የሚል ድምጽ ሰጠ። የዳጎን መንፈስ ወይም ዳጎን የሚባለው ጣዖት ወይ አምላክ ሁሉ ጊዜ የሚከታተለው ልዩ ፍጻሜ ያላቸውን ሰዎች ነው። ይሄ ስፒሪት ሁሉንም ሰዎች አታክ አያደርግም። ይሄ ስፒሪት ትልቁ ስራው ልዩ ፍጻሜ ያላቸውን ሰዎች እነሱን ማስወገድ ብቻ አይደለም፣ መግደል ነው ስራው። እነዚህን ሰዎች እስካልገደለ ድረስ ረፍት የለውም። ኦልዌይስ የሚከተለው የተለየ መጎናጸፊያ ያላቸውና የተለየ ፍጻሜ ያላቸውን ሰዎች ነው። ከጥቂት ሰዎች በስተቀር የተለየ ፍጻሜና መጎናጸፊያ ያላቸው አሟሟታቸው ላይ እግዚአብሔር ፍቃድ የለበት ትልልቅ የሚባሉ የእግዚአብሔር ሰዎች ነው። አብዛኞቹ የሞቱት ባደጋ ነው። ልዩ ፍጻሜ ያላቸውን ሰው አታክ ማድረግ ነው። ኦልዌይስ ፎሎ የሚያደርገው ወደዚህ ምድር ልዩ ሚሽን ይዞ የመጡ ሰዎችን መከታተል። ማንም የነገራችሁን ሴክሬት ልንገራችሁ። the moment አንድ ሰው የኢሉሚናቲ አባል ሲሆን ኔሙ እንዲገንለትና ፋይናንስ እንዲመጣለት ሲፈልግ ያንድን ህፃን ኮከብ ነው የሚሰርቀው። የነሱን ኮከብ ለራሳቸው አድርገው ይወስዱታል። አንድ ቢግ ፍጻሜ ውስጥ የሚገባ ልጅ እሱን እንደ ሳክሪፋይስ አድርገው ከሞመንት ከሱ ሳክሪፋይስ በኋላ የዛ ልጅ ኮከብ ወደ እነሱ ትራንስፈር ይደረጋል። ልጆቻችሁ ቢግ ደስተን ያላቸው የዳጎንን ፎቶ ስታዩት ከወገቡ በላይ የሰው ምስል ያለው ከወገቡ በታች የአሳ ምስል ያለው ዳጎን ፍልስጤማውያን የአማልክት አለቃ ብለው ነው የሚጠሩት። ፍልስጤማውያን ቺፍ ጋድ ነው የሚሉት። ቺፍ ሲባል አለቃ እያለ ነው። አለቃ ስንል ብቻውን እያለ አይደለም፣ ብዙ ሰራተኞች አሉት። መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ በተለየ መንገድ የሞቱ ሰዎች በሙሉ የሞቱት ከዳጎን የተነሳ ነው። ሆሊ ስፒሪት ዛሬ ስለሱ ሲያወራኝ ሊያስመልጣችሁ ያሉ የተለየ ፍጻሜ ያላቸው ሰዎች እንዳሉ ገባኝ። መጽሐፍ ቅዱስ የያዝን ሰዎች as we have our Bible, የኢያሱን መጽሐፍ እንከፍታለን። let's open about Joshua ምዕራፍ 15 chapter 15 ምዕራፍ 15 chapter 15 ቁጥር 1ን ብቻ አንብቧት። I'm going to read verse 1 only because ቁጥር 1ን ታነቡት የፈለኩት the reason that I need this thing ሙሉ ምዕራፍ 15 ስለምን እንደሚያወራ እንዲገባችሁ ነው። I want you to understand the whole chapter of 15. አዲሱ መደበኛ ትርጉም ለይሁዳ ነገድ በየጎሳቸው በዕጣ የተመደበው ድርሻ ይላል አይደል? ለይሁዳ ነገድ ስለደረሰው ድርሻ ነው የሚያወራው። ቁጥር 40 እና 41 እስኪ አንብቡት። ከቦን እሺ፣ ከቦን ለህማስ ኪትሊሽ ግዴሮት ቤትዳጎን እሺ፣ ናዕማን እሺ፣ መቄዳ ናቸው። ክብር ለኢየሱስ ይሁን። እቺን ቃል ያዟት። ቤትዳጎን የምትለዋን ቃል ያዟት። ቤትዳጎን የምትለዋን ያዟት። አንደኛ ሳሙኤል ምዕራፍ 5 ክፈቱ። ፊልስጤማውያን የእግዚአብሔርን ታቦት ከማረኩ በኋላ ከአቤኔዘር ወደ አሽዶድ ወሰዱት። ማንን? የእግዚአብሔርን ታቦት ምን ብለው ማርከው? የእግዚአብሔርን ታቦት ከማረኩ በኋላ ወደ ተወሰዱት አሽዶድ። ክብር ለኢየሱስ ይሁን። አሜን። ዛሬ ትምህርት ርዕስ ስላልሆነ አይ ቲንክ ይሄንን ትምህርት መጨረሻ ላይ አሁን ስላለው ኢንሲደንትና ስለ ታቦቱ አወራለሁ። Later I'm going to teach you about the ark and the ark of the God and about the incident what was there. ታቦቱ ያለበት ስፍራ ውስጥ where the place of the ark of God ሰው ሲገባ if anybody was there ሊሞት ይችላል ተብሎ that they think that he may die እግሩ ላይ ሰንሰለት አስረውለት ነው የሚገባው። they brought him with a chain. ፊልስጤማውያን ግን what they came to the Philistines easily ከቦታ ቦታ ያሸጋግሩታል። they can take him wherever the place they want. እሺ፣ አንብቡ። ከአንድ ጀምሮ እስከ 5 አንብብላቸው። ፍልስጤማውያን እሺ የእግዚአብሔርን ታቦት ከማረኩ በኋላ እሺ ከአቤኔዘር ወደ አሽዶድ ወሰዱት። እሺ ከዚያም ወደ ዳጎን ቤተ ጣዖት አግብተው ወዴት? ወደ ዳጎን ቤተ ጣዖት አግብተው እሺ በዳጎን አጠገብ አኖሩት። የአሽዶድም ሰዎች እሺ በማግስቱ ማለዳ ተነስተው ሲመለከቱ እነሆ ዳጎን በእግዚአብሔር ታቦት ፊት መሬት ላይ ከግንባሩ ተደፍቶ አገኙት። እሺ ከዚያም አንስተው ወደ ቦታው መለሱት። በሚቀጥለው ቀን ጠዋት ተነስተው ሲመለከቱ ዳጎን በእግዚአብሔር ታቦት ፊት መሬት ላይ በግንባሩ ተደፍቶ ነበር። እሺ ራሱንና እጆቹ ተሰባብረው በደጃፉ ላይ የወደቁ ሲሆኑ የቀረው ሌላ አካሉ ብቻ ነበር። የዳጎን ካህናትም ሆኑ ሌሎች በአሽዶድ ወዳለው የዳጎን ቤተ ጣዖት የሚገቡ ሁሉ እስከ ዛሬ ድረስ እግራቸው ደጃፉን እንደማይረግጥ ተራምደው የሚያልፉት በዚህ ምክንያት ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ጧት in the morning ከእንቅልፌ ስነቃ when I woke up
Holy Spirit, እጅግ በጣም በሚሰማ ክሊር በሆነ ድምጽ with a clear voice, ስለዚህ ጉባኤ እያሰብኩ እያለ when I was meditating about this congregation, ዳጎን የሚል ድምጽ ሰጠኝ። he was giving me an instruction, like a voice of called Dagon. ይሄንን ድምጽ እንደሰማው As much as I heard this voice, ከዚህ በፊት ያየሁት ቪዥን ውስጥ ከተተኝ። he put me in the vision that I saw before. ኤልያስ ዘመን ላይ የነበረውን ነገር በሙሉ አየሁት። He showed me what was happening in the time of Elijah. ከዛ ሆሊ ስፒሪት ዳጎን ስላለኝ Since Holy Spirit told me many times Dagon, ስለሱ ማስተማር እንዳለብኝ ገባኝ። I understand one thing that I have to teach you about Dagon. ክብር ለኢየሱስ ይሁን። Glory be to Jesus. የዳጎን መንፈስ ወይም ዳጎን የሚባለው ጣዖት ወይ አምላክ The spirit of Dagon, or the idol of Dagon, ሁሉ ጊዜ የሚከታተለው every that thing that follows ልዩ ፍጻሜ ያላቸውን ሰዎች ነው። for those who have unique destinies. ልዩ ፍጻሜ ያላቸውን ሰዎች Those who have unique destinies, ኦልዌይስ አታክ የሚያደርግ ስፒሪት ነው። it is a spirit that attack them. ይሄ ስፒሪት This kind of spirit, ሁሉንም ሰዎች not every man, ሁሉንም man, አታክ አያደርግም። it doesn't attack every man. ይሄ ስፒሪት This kind of spirit, ትልቁ ስራው his greatest job is ልዩ ፍጻሜ ያላቸውን ሰዎች those people have unique destiny. ልዩ ፍጻሜ ያላቸውን Those ሰዎች people that have unique destiny, እነሱን ማስወገድ ብቻ አይደለም it's not only to remove them, መግደል ነው ስራው። also to kill them. ከኔ ጋር ናችሁ? Are you with me? እነዚህን ሰዎች For those people, ከፍጻሜያቸው ለማውጣት አይደለም የሚሰራው። it's not to terminate from their destinies. the moment ልዩ ፍጻሜ እንዳላቸው የገባው ሰዓት he thinks that he will not understand that he has unique destiny. ኔክስት ስራው Their next job እነዚህን ሰዎች መግደል ነው። is to kill those people. እነዚህን ሰዎች እስካልገደለ ድረስ Until he kills them, ረፍት የለውም። he doesn't have rest. ኦልዌይስ የሚከተለው What shall ever they follow? የተለየ መጎናጸፊያ ያላቸውና የተለየ ፍጻሜ ያላቸውን ሰዎች ነው። What shall ever they follow is those who have unique mantle and destinies. የተለየ ፍጻሜ ያላቸውን ሰዎች መከታተል ስራው ነው። His job is to follow always. He's after looking after of those who have unique mantles. ይሄንን መንፈስ This spirit, የሙሴ ጊዜ ህፃናት ሲገደሉ አሳያቸዋለሁ። like I'm going to show you how in the time of Moses children was killed. ኢየሱስ የመጣ ጊዜ ስለተገደሉ ህፃናት በኋላ I'm አወራቸዋለሁ። going to tell you about in the time of Jesus children were killed. ይሄ መንፈስ This kind of the spirit, moment ወደዚህ ምድር የመጣ the ሰዓት moment you came to this world, ያንተ ፍጻሜ ከበራለት if he understands your destiny, አንተን ኪል ካላደረገ አይተኛም። I cannot sleep or rest until he kill you. ከጥቂት ሰዎች በስተቀር And like with a few people, የተለየ ፍጻሜና መጎናጸፊያ ያላቸው for ሰዎች those who have unique mantles and destiny, አሟሟታቸው ላይ እግዚአብሔር ፍቃድ የለበትም። because God doesn't have such kind of will. ትልልቅ የሚባሉ የእግዚአብሔር ሰዎች ነው ያለው። Let's have great God of generals. አብዛኞቹ የሞቱት ባደጋ ነው። This is they die because of car accident. ዊሊያም ብራንሃም በመኪና አደጋ ነው William የሞተው። Branham died because of car accident. በመኪና አደጋ ነው They የሞተው። died of car accident. ካትሪን ኩልማን ካገለገለች በኋላ የተሰቡ በሽታ አለባት። Catherine Kuhlman had like a throat of problem when she's እነ ministering. ስሚዝ ዊግልሩዝ ጋር ስትመጣ ሁሉም ደሴም የሆነ ላይፍ ፓዝ ነው ያለፉት። Every man of God, the general that was passed before, has the same kind of history. ማይልስ ሞንሮ በፕሌን አደጋ ነው የሞተው። Miles Monroe died of big accident of plane. ወንጌላዊ ዓለምነህ ጀንበሩ በመኪና አደጋ ነው የሞተው። The great gospel of our Ethiopian Alamna Jumper was died of ትልቁ car ስራው accident. His great job is ልዩ ፍጻሜ ያላቸውን those ሰዎች people who have unique destiny አታክ ማድረግ in ነው። order is to attack. ኦልዌይስ ፎሎ የሚያደርገው What shall ever they follow ወደዚህ ምድር to this earth, ልዩ ሚሽን ይዞ የመጡ ሰዎችን መከታተል he ነው። is hunting always after people who have unique mission. ከነዚህ ሰዎች መካከል አንዱ ትሆናለህ ብዬ ስላመንኩ ነው የማስተምረው። I'm telling you that you are one of the people who have unique mission in this earth. ካሊብሮዶስ ሳካታራ ባሲያ Shebredebeida kasita. ጀሌብሬዲኬቴሌ ቦሳካታ Shebredebekatra savida. ክብር ለኢየሱስ ይሁን። Glory be to Jesus. ከስሙ ልጀምርላችሁ። Let's start from his name. ከስሙ ልጀምርላችሁ። Let us start from his name. ዳጎን Dagon. ዳጎን Dagon. ዳጎን ማለት The name Dagon means ዳግና Dag. ኦን የሚባሉ ቃላቶች It's a pair of two words with Dag and On. ሁለቱን የወሰደ It's a ጣዖት pair ነው። of two words of idol. ዳጎን Dagon, ዳግና Dag, ኦን and On. ዳግ ማለት Dag means አሳ ማለት ነው። it means fish. ኦን ማለት On means ብዙ ማለት ነው። it's called many. ሁለቱን ስቀላቅሏቸው When you have pair of them, ምን ትርጉም ይሰጣቸዋል? they give you ብዙ አሳዎች። it's called many fishes. ዳጎን Dagon, በባህሪው it's by nature. የፍልስጤማውያን አምላክ ተብሎ ነው የሚጠራው። They call the god of Philistines. የዳጎንን ፎቶ ስታዩት When you look onto the Dagon's of photo, ከወገቡ በላይ half of his ከወገቡ በላይ half of የሰው ምስል ያለው it's called like it look like ከወገቡ man. በታች It's beyond. የአሳ ምስል It's ያለው look like mermaid or ስለ fish. ጣዖቱ ነው የማወራችሁ። I'm telling you is about አንደኛ ሳሙኤል ምዕራፍ 5 ላይ ስላለው ጣዖት because this is idol which was in 1 ከወገቡ Samuel በላይ chapter 5. ከወገቡ በላይ Before his abdomen,
ከወገቡ በላይ above his abdomen, እጁና ደረቱ whatever he chested, ራሱ his head, የሰው ነው it's like human. ከዚህ በታች But ስትመጡ his half hemisphere, የአሳ ነው it's look like a fish. ዳጎን Dagon, ፍልስጤማውያን in the Philistines, የአማልክት አለቃ ብለው ነው የሚጠሩት they call him the Lord of gods. በኤልያስ ጊዜ In the time of Elijah, በዓል የሚባል ጣዖት ነበር there was a called Baal. ልክ ነኝ Am I በዓል Baal? የዝናብና It is a god of, የፀሐይ አምላክ ነው ተብሎ it's a ይታመናል god of rain and sun. They were claiming that. እነሱ In that time, ዝናብ ላይ የተሾመና he's anointed on this የፀሐይ night. ላይ የተሾመ አምላክ ነው ብለው በዓልን ያመልካሉ They worship him because he's ordained unto rain and sun. በዓል ይመለክ ስለነበረ ነው ኤልያስ መጥቶ ዝናብ የከለከለው That is the reason that Elijah was not given the rain. This is the እኔ reason. ሰማይን እዝጋለሁ እስኪ በዓል መጥቶ ዝናብ ይስጣችሁ ነው ያላቸው He was like battling with this kind of እኔ type ዝናብን of ስዘጋ Elijah, because he shattered the heavens. የራሱ free and ነቢያቶች አሉት በዓል Because Baal has his own prophets. ኤልያስን በጣም ነው ፋይት ያደረገው He was too much fighting with Elijah. ኤልያስን በጣም ነው ፋይት He was ያደረገው fighting with Elijah. ከዳጎን አንጻር ስታነጻጽሩ When he compared to Dagon, በዓል ነቲንግ ነው Baal is nothing. ለምን እንደሆነ ልንገራችሁ Let me tell you this. ዳጎን It's Dagon. የበዓል አባት ነው It's the father of Baal. አንድ ፊሊስጤማውያን አግኝተህ If you find of one Philistine, ዳጎልና በዓል ምንድናቸው ብትላቸው if you say what is the things of Baal and Dagon, አባትና ልጅ ናቸው they ይላል tell you they are son and father. ዳጎን It's Dagon. አንድ ስፒሪት ብቻ አይደለም It's not one spirit. አለቃ ነው It's a በስሩ in his. እንደ በዓል አይነት ብዙ ስፒሪቶች He አሉ has many spirits hostess in his under. በስሩ ይሄ ሁሉ አሉ He has many spirits who መኒ are under. ናቸው አንድ They አይደሉም are too much. በስሩ ስንት አሉ ብዙ አሉ He hosts a lot of idols or spirits. ፋይት ሊያረገ ሲፈልግ When he want to fight with you, ደስ ሲለው በዓልን ይልካል he may link you Baal. ደስ ሲለው Whatever he needs. በዓል ዊን ካላደረገ If Baal can't win over ጄዝቤልን you, ይልካታል he can send ጄዝቤል Jezebel. ዊን If ካላደረገች Jezebel cannot win, ቦኤልዜቡልን ይልከዋል it can Beelzebub. እነዚህ ሁሉ እንትን ካላሉ Every after that, ራሱ ይመጣል he came by himself. Jesus. ከኔ ጋር ናችሁ Are you with me? በደንብ ስሙኝ Listen to me carefully. ፊሊስጤማውያን When the Philistines, ቺፍ ጋድ ነው የሚሉት they call the chief gods. ቺፍ ሲባል When he come chief, አለቃ እያለ ነው we say it's Lord. አለቃ ስንል When you say Lord, ብቻውን እያለ አይደለም it's not his own. ብዙ ሰራተኞች አሉት Many እያለ horses he combined. ብዙ ኮወርከሮች አሉት There እያለ are many co-workers. ዳጎን When it comes to Dagon, ካሊብሮዶሳ ካታይ Sibla Radivas, ጄሌብሬዴኬቴሬቦሳ Ritra ካታይ Safreda Beza, ፕሮኮቶሳ ሊብራዲ Sila Brona Kuza Bente. ልዩ ፍጻሜ ያላቸውን Those who have unique destiny, የሚከታተል መንፈስ ነው it's they hand them. ኢያሱ ምዕራፍ 15 ላይ ስትመጡ When it comes Joshua chapter 5, የመጀመሪያው ዳጎን የሚለውን ቃል የምታገኙት እዛ ውስጥ it is the time they first meet this kind of word. ኢያሱ Joshua, ለይሁዳ ነገድ for the tribe of Judah, መሬት እያደለ ነበር he was given land. እንዛ መሬት ውስጥ In that land, ቤተ ዳጎን የሚባል ስፍራ ነበር there was a place called the Beta Dagon, ቤተ ዳጎን house of Dagon. የሂብሪው ቃሉ In the Hebrew word, ቤተ ዳጎን ነው የሚለው it's called Beta Dagon. ቤተ ዳጎን ማለት Beta Dagon means ዳጎን Dagon. ያለበት ቤት መሰዊያ ያለበት ስፍራ Where አለ the altar of Dagon is, there it means. ኢያሱ Joshua, እነዚህን ሰዎች የይሁዳን ሰዎች what this is the Judah's people, የይሁዳ ነገድ ውስጥ ያሉ the ሰዎች tribe of Judas. ያንን ምስልና ያንን ቤት እንዲያፈርሱ አልነገራቸው He doesn't command them to destroy this kind of እዛ idol. ድረስ የእናንተ ነው ነው ያላቸው They call it after until that thing it is for you. sometimes Sometimes ገና በእንጭጭነት ያልገደላችሁት ነገር whatever that you don't kill in the babies, ከፍ ካለ በኋላ ይገላቸዋል but when he grow up he can kill you. በኢያሱ ዘመን መግደል ስላልቻሉ Since they can't kill him in the time of Joshua, እነሱ ላይፍ ላይ የሚወጡ የተለየ ሳር ያላቸውን ሰዎች በሙሉ ይነጥቃቸው ነበር everything that was them that was arise in their life was taken by this kind of spirit. ይሁዳ In the time of Judah, የነበረበት ግዛት the ውስጥ place where the territory he had, የዳጎን ቤት አለ it is the house of Dagon. የዳጎን መሰዊያ አለ ይሁዳ And Judah, ከሁሉም ነገዶች above all tribes, የተለየ ኮከብ ያለው ነገር ነው this is the hand who has his star is unique. የተለየ መጎናጸፊያና የተለየ ፍጻሜ ያለው He has unique destinies and mantles. ነገድ ነው It is tribe. እዛ ነገድ ውስጥ In that tribe, ዳጎን አለ there is Dagon. because The reason is ዳጎን ዳንና ዛብሎን ላይ ምንም አይሰራም because he done in Zabulon and other place. ሃሎ የናዝሬቱ ኢየሱስ Jesus of Nazareth, ስንጠራው እንኳን የይሁዳ አንበሳ ያለው we call him the Lion of Judah. ልክ ነኝ አይደለ Am I clear? ዳዊት ከይሁዳ ነገድ የነበረ ሰው David is from the Judah tribe. ነገስታት የሚወጡት ከዛ ስፍራ What ነው shall ever king as a right from the ትልልቅ tribe of ሰዎች Judah? የሚወጡት ከዛ ስፍራ ነው Great people are right from እነሱ Judah. የሚወጡበት ስፍራ What shall ever the place? እዛ ስፍራ In ዳጎን አለ that place there was a Dagon. ከኔ ጋር ናችሁ Are you with me? the moment ከዛ ስፍራ ስትወጣ If you like arise from that ዙሪያ place, ስላለ ኪል ያደርጋል he kill you because he's surrounded you. የሆነ ታይም ላይ ዊን አድርገው ብትወጣ And if you win over them in one time,
ዋይስ ካልሆን ኪል ያደርጋል Unless you are wise, he can kill you. ሃሎ ይሰማችሁ ነው Are you hearing me? ዋይስ ካልሆን ኪል ያደርጋል If you are not wise, he can kill you. የይሁዳ መሬትና የይሁዳ ርስት ዕጣ ሲጣል When there is like bait of the lands of they were given to the Judas, እነሱ ስፍራ ውስጥ ቤተ ዳጎን አለ because there was a place of the house of Dagon. ቤተ ዳጎን ማለት The means of Beta Dagon, የእግዚአብሔር ቤት እንደምንለው as we call it the Bethel, እዛ ስፍራ ላይ እግዚአብሔር ሪፕሬዘንት የሚያደርግ ነገር as አለ we represent that something altar is there that represents ይሁዳ God. ያለበት ስፍራ In the ውስጥ place of Judah, ዳጎን ያለበት መቅደስ አለ sin is that the God, the temple of Dagon, የቦታውን ስም እንኳን አልቀየሩትም because he doesn't change even the name of the place. ቤተ ዳጎን ብለው ነው They ይጠሩት call him the house of አሁን Dagon. ያነበብኩላችሁ ስፍራ ላይ ቤተ ዳጎን They የሚል ቃል were አለ calling him in Joshua chapter 5 Beta Dagon. ዳጎን ያለበት ቤት ማለት ነው This is the house of Dagon, it means. እና ኢያሱ እንደዚህ አለ That Joshua says, የይሁዳ ነገድ የሆናችሁ ሰዎች በሙሉ every tribe of Judah, የእናንተ ድርሻ እዛ ድረስ ነው አለ that your inheritance is until that place. የእናንተ ድርሻ እዛ ድረስ ነው Your አለ inheritance is until that place. ሰውየው ግን አንድ ነገር አልገባው This guy doesn't understand one thing, ቤተ ዳጎን ውስጥ ያለው አቅም አልገባው because he doesn't understand the power, the capability of in the house of Dagon. ቤተ ዳጎን ውስጥ ያለው አቅም አልገባው He doesn't understand the house of Dagon. ዳጎን ቤት ውስጥ ያለው ነገር አልገባው He can't understand what was there in the house of Dagon. አንደርስታንድ ስላላደረገው Since he didn't understand it, ከነ ቤቱ ረሱት አላቸው because everything it says take it all over. ከይሁዳ ነገድ ሰው በተነሳ ቁጥር After a rising of the tribe of Judah, ዳጎን ፎሎ ያደርጋል every man was fighting by the spirit of Dagon, የተለየ ፍጻሜ ያላቸውን ሰዎች ይከታተላል because he had this always after the one who have a mantle of unique and greatness. የተለየ ፍጻሜ ያላቸውን ሰዎች ፎሎ Those who have ያደርጋል greatness as well as destinies. የተለየ That has unique. የተለየ That has unique. ክብር ለኢየሱስ ይሁን Glory to Jesus. ክብር ለኢየሱስ Glory to Jesus. ሶ የዳጎን ትልቁ ስራው The great thing that the spirit of Dagon does is የተለየ ፍጻሜ ያላቸውን ሰዎች መከታተል ነው it's always hunting over people who has unique destinies. መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ Every man of God which is in the Bible, በተለየ መንገድ የሞቱ ሰዎች በሙሉ those who are dead uniquely, የሞቱት ከዳጎን የተነሳ ነው they died because of not of God but of the spirit of Dagon. የተለየ ፍጻሜ እንዳለ ከገባው If he understands that you have unique of destinies, አንተ እሱ ጋር መሄድ you ይጠበቅብህ don't want to go there. እሱ ያለበት ስፍራ ድረስ He came ይመጣል the place where you are there. የተለየ ፍጻሜ ያላቸውን ሰዎች የሚከተል ስፒሪት We ነው always hunt over the people who are unique destinies. ሶ ሆሊ ስፒሪት ዛሬ ስለሱ ሲያወራኝ Since Holy Spirit told me about this kind of revelation, ሊያስመልጣቸው ያሉ and I understand one thing that people may escape from such. የተለየ ፍጻሜ ያላቸው ሰዎች እንዳሉ ገባኝ I understand that many people shall be delivered today. የተለየ ፍጻሜ ያላቸው Those people has unique destinies. የተለየ መጎናጸፊያ ላያቸው ላይ ያለ Those unique mantles. የተለየ ቅባት ላያቸው ላይ ያለ Those unique anointing. በደንብ ስሙ Listen to me carefully. አንዳንድ ሰው Some of the people የተለየ ሰው የለም ሁላችንም ደስ ምን ይላል says we are all equal. Nobody is unique. የሰፈር ቄስና When they came, the priest of የአንድ ክልል ጳጳስ እኩል አይደሉም as they are not the pope of the one country. በቁመትና በክብደት እኩል ሊሆኑ ይችላሉ They may be equal in weight በሚሽናቸው ግን እኩል አይደሉም but they are not equal in their mission. በሚሽን እኩል አይደሉም They are not equal in their mission. እዚህ ምድር ላይ In this land, ሁላችንም እኩል ልንሆን እንችላለን we may think like we are all equal. እግዚአብሔር ግን የተለየ ማንተል ያስቀመጠባቸው ሰዎች But አሉ there are people that are special who has unique mantles. እግዚአብሔር የተለየ መጎናጸፊያ ያስቀመጠባቸው ሰዎች አሉ There are people who are special that have unique mantles. ለተለየ ተልእኮ የቀባቸው ሰዎች አሉ Because they are anointed for special purpose. ለተለየ ተልእኮ የቀባቸው They are ሰዎች anointed for special mission. ስፔሻል ለሆነ ነገር የቀባቸው ሰዎች አሉ Anointed them for special mission. እነሱን ሰዎች ለማስመለጥ ነው ዛሬ I የማመራው want to deliver such kind of people that I may pray ዛሬ to them. የማስተምረው እነሱን ለማስመለጥ ነው I pray that I may deliver such kind of people. እነሱን ለማስመለጥ ነው ዛሬ የማስተምረው I came to preach you this kind of in order to deliver them. እነሱን ለማስመለጥ ነው ዛሬ የማስተምረው I came to deliver them. እኔ ህይወት ላይ በሉ እስኪ In my life, የተለየ መጎናጸፊያ አለ there is a special anointing, የተለየ ተልእኮ አለ a special mission, የተለየ ተልእኮ አለ special mission. የተለየ መጎናጸፊያ ላይ አለ I have special mantle. የተለየ ፍጻሜ አለኝ I have unique destinies. ቁጭ በሉ ዳጎን Dagon, ፍልስጤማውያን የሚመኩበት አምላካቸው ነው they are that so proud of their idols or their spirit or their gods. በየትኛውም ሁኔታ አይጥለንም ብለው የሚያምኑት አምላክ ነው They always say in any situation he cannot not to deliver us. በየትኛውም ሁኔታ የሚጠሩት አምላክ ነው They call him in every situation they are there. መጽሐፍ ቅዱሳችን ክፈቱ Let's open our Bible. መጽሐፍ ቅዱሳችን ክፈቱ Let's have our Bible. አንደኛ ሳሙኤልን ክፈቱ Let's have to 1 Samuel ምዕራፍ 17 chapter 17. ቁጥር 43 ፍልስጤማውያን ፊልስጤማውያን ፍልስጤማዊው
ዳዊትን በትር ይዘ የምትመጣብኝ እኔ ውሻ ነኝን አለው ያወራ ያለው ጎልያድ በትር ይዘ የምትመጣብኝ እኔ ምንድነኝ እሺ በአማልክቱም ስም ረገመው በማን ስም በአማልክቱም ስም እና ኢየሩሳሌም ጎልያድ ዳዊትን በምን ስም ረገመው እዚህ ጋር ሆኜ ደህና ነሽ አይደል በደንብ ስሙ Listen to me carefully. በእኔና በሷ መካከል ያለው ልዩነት ይሁት The difference that we have, look at the difference that I might have with her. እሷ ዱላ ይዛ If she has a story, እኔም ቦክስ ልገጥመኝ ወይ ልትደባደብ ትመጣ if she can try to fight with me, መጀመሪያ እቺ መሳቅ ነው ጀምረው first I start to smile. በዳዊትና በጎልያድ መካከል ያለው ልዩነት The difference that we have with David and Goliath, በእኔና እሷ መካከል ካለው ልዩነት ብዙ ጥፍ ይሆናል it's too much the difference that I have with ያኛው her. ቆመቱ ኤቭሪቲንግ ያስፈራል That is too much giant. ዳዊት እዛ ጋር ነው David was there. በደንብ ስሙኝ Listen to me carefully. ጎልያድ እዚህ ነው That Goliath is there. ዳዊት እዚህ ነው David is there. አሁን ዳዊት David, እኔ ጎልያድን ገጥመዋለሁ ካለ if you say I'm going to fight with ጎልያድ Goliath, ማድረግ ያለበት አንድ ነው and Goliath to do is that ወደ ዳዊት ነው መሄድ you ያለበት should have to go into David. ከዛ በኋላ መታገል ያለባቸው After that they have to fight. ጎልያድ የፈለገ ግዙፍ ቢሆን But nevertheless that መጀመሪያ Goliath, ያደረገው ነገር አንድ the ነው first thing he do is አምላኮቹን ጠራቸው he start to call their ዳዊትን gods ለመቅጠም in order to fight ያንን with ትንሽዬ ሰው for the ለመቅጠም small boy. በጣም አጭር የሆነ ሰው Very, very ለመቅጠም small boy. ከኔ ጋር ናችሁ Are you with me? ቦክሱን ዝም ብሎ He አልገባበትም doesn't come to መጀመሪያ በአማልክቶቹ ስም ረገሙ ይላቸዋል first he start to curse እነ with his በዓልን gods. ጠራቸው He started እነ to- ዳጎንን ጠራቸው and he started to- ሁሉንም ጠራቸው Every god is named there. ከኔ ጋር ናችሁ ሶ ግጥሚያው ዝም ብሎ አልተጀመረም So this word is not random. ጎልያድ ዝም ብሎ አይደለም የሚገጥመው Goliath that isn't fighting simply. ውጊያውን መንፈሳዊ ያደረገው He create this thing is into spiritual ውጊያውን battle. መንፈሳዊ ያደረገው He create this into spiritual battle ያሸነፈ ሰው ገዥ ይሆናል because the one who's overcome will be the king. የተሸነፈ ሰው The one who's lose, የተሸነፈ ሰው the one who lose, ባሪያ ይሆናል he should be a slave. ጎልያድን ካሸነፍ If you win about Goliath, ጎልያድ ንጉስ እንደምትሆን ያውቃል he knows you will become a king. ከኔ ጋር ናችሁ Are you with me? ምን እንደምትሆን ያውቃል He knows you will become a king. ንጉስ እንደምትሆን ያውቃል ጎልያድ ምን እንደምትሆን ያውቃል ከገደልከው If he kill him, he knows what to become and he become a king. ንጉስ ነህ ማለት ደግሞ If you are a king, it means የተለየ መጎናጸፊያ ያለህ ማለት ነው you have a unique mantle. ጎልያድ አንተን ከመቅጠሙ በፊት Before he fight with you, የተለየ መጎናጸፊያ ያላቸውን የሚገጥመውን መንፈስ ነው የጠራው because he was calling the goddess who has unique ንጉስ spiritual ከመሆን mantle. የሚከለክልህን መንፈስ ጠራው Because he was trying to በሱ ስም ረገመ He started to curse them. በደምብ ስሙኝ Listen to me carefully. አንዳንድ ሰዎች Some of people, ቃሎች ኖርማል they ይመስላቸዋል say words are simple. ሄሎ አንድ ቀልድ ሰማው Some of the fables I heard, አንድ ጀማሪ አጋንንትና the one who's a first start of demon, አንድ ልምድ ያለው አጋንንት the one who's a well experienced demon, ወክ እያደረጉ ነበር አሉ they were working, they said. ወክ እያደረጉ ያለ Since they were working, ሁለት ሰዎች ይጣሉ ነበር there were two people fighting. ከዛ ትንሽ አጋንንት The small demon, ይጣሉ እኮ ነው he እንግባባቸዋለሁ says, let's come together and enter to them. ልምድ ያለው አጋንንት እንደዚህ But the ያለ one who's experienced, ይጠሩን አልጠብቃለሁ stay, they will call us, he says. ከትንሽ ድብድብ በኋላ After that one, አንደኛው ሰይጣኔን the one አታምጣብኛል says, let's not bring out. አሁን ተጠርተናል እንዲዳለው So let's go because we are called. በደንብ ስሙኝ Listen to me carefully. የአማልክቱን ስም ጠራ ማለት It means he calls the gods እዛ ስፍራ ላይ in that place. አማልክቶቹ ናቸው የመጡት All the camels with God. ስም ብቻ አይደለም የጠራው It's not only the name. ጎልያድ ያለበት ስፍራ The place of Goliath. በዓል መጥቷል Baal came. ዳጎን መጥቷል Dagon came. ኤቭሪዋን እሱ የጠራቸው መጥቷል Everyone, God's came there. ዳዊት እዚህ ጋር አለ David is there. ዳዊት ውጊያውን እንደማያሸንፍ ገብቶታል Because David understands one thing, he cannot win. ቢኮዝ ጎልያድ ውጊያውን መንፈሳዊ አድርጎታል Because Goliath make this battle into spiritual. ጎልያድ መንፈሳዊ አድርጎታል Make it into spiritual. አማልክቶችን ጠርቷል Because he called his gods. ዳዊት እዚህ ጋር And ሆነና David is there. በሕያው እግዚአብሔር ስም እመጣብሃለሁ And አለው they told, I came by the ምን name ማለት of the እንደሆነ Lord. ልንገራችሁ Listen to me. ምን ማለት እንደሆነ ልንገራችሁ Listen to me. ጎልያድ እዚህ ጋር ሆኖ When Goliath there, 20 እና 30 መናፍስቶችንና አጋንንቶችን because he ጠርቷል called many spirits. ዳዊት እና አንድ ነገር አደረገ And David came one. እግዚአብሔርን ጠራው He called unto the name of the በሞመንት Lord. እግዚአብሔርን ሲጠራው When he came the Lord, እግዚአብሔር የትኛው አማልክት ፊት ብታቆመው የትኛውም ሁሉም ወርቆ ወርቅ ይሰበራል everyone shall bow. ቁጭ በሉ Please be seated. ሶ ውጊያው የሆነው Because the word becomes, በዳዊትና በጎልያድ መሃል አይደለም it's not about በአማልክቶች መሃል ነው It's a fight of God. በአማልክቶች መሃል ነው It's a war of God. ጎልያድ በሚያመልካቸውና It's the one who worships ዳዊት Goliath. በሚያመልከው ነው It's about David. በሕያው እግዚአብሔር ስም እመጣብሃለሁ ማለት It says, I will come. the moment ያህዌ ያልከሳል It's said by the name of ያህዌ the ነው Lord. የሚመጣው And Jehovah will come. ጎልያድ And Goliath, ጦርነቱ የነበረው ከዳዊት ጋር አይደለም it was not about David's sword, የጎልያድ ጦርነት የሆነው but the war was, ከያህዌ ጋር ነው it's about with Jehovah. ከያህዌ ጋር መሆኑ እንዴት ነው Let me show you how it is become with Jehovah. ቁጭ በሉ Please be seated.
በረም ስሙ Listen to me carefully. ሳሊ እዚህ ያለች Salim is there. እዚህ ያለች Salim is there. ሳሊ እንደዚህ ብመታት If I beat her, ወደዚህ ነው ወደቅ ያለባት she have to fall from backside. ወደዚህ ነው ወደቅ She ያለባት have to fall to backside. ዘሞመንት እግዚአብሔር እዚህ ጋር The ይመጣሳ moment what God made, እሱ እግር ስር ነው የምትደፋው because he ወደፊት ነው bow, he የምትወርቀው bow into the front. እሱ ፊት ነው የምትወርቀው He bow into the front. የትኛውም ነገር What shall ever? ለእግዚአብሔር ጀርባውን ሰጥቶ መውደቅ አይችልም It's cannot can fall ለዛ down. ነው ዮሐንስ እንደዚህ አለ That's why John said, ያየው ሰዓት አለ What shall I በፊቱ ወደቅ I shall I bow in the front. ያየው ሰዓት It's the moment I saw him. ወደ ጀርባ ወደቅኩ It's አይልም not back flip. ወደፊት It's front flip. ኤቭሪቲንግ እግዚአብሔር ፊት ሲቆም What shall ever stand in presence of ወደ the ኋላ Lord? መውደቅ አይችልም Nobody can stand back. ወደፊት ወርቆ ነው መስገድ They fall የሚጀምረው into their front. በደንብ ስሙኝ Listen to me ቁጭ carefully. በሉ Please be seated. ወደፊት ወድቀሃል ማለት Because he laid down to the front, መስገድ ጀምረሃል you ማለት start to bow down. You start to kneel to ጋድ bow. ጎልያድን ያሰገደው God bowed to make Goliath. ቢኮዝ ጦርነቱ Because this war, የሁለት ሰዎች አይደለም it's not about fighting of ጦርነቱ two people. የአማልክቶች ነው This is a war of gods. በህይወታችሁ ባሉ ጦርነቶች ላይ It shall ever war in your life. ያህዌን እጠራዋለሁ I claim the name of Jehovah. ያህዌን እጠራዋለሁ I claim the name of Yahweh. ያህዌን እጠራዋለሁ I claim the name of ያህዌን እጠራዋለሁ I claim the name of Yahweh. በህይወታችሁ ላይ ባሉ ጦርነቶች መሃል Every war in your life. ያህዌን እጠራዋለሁ I claim Yahweh. ቁጭ በሉ Please be seated. ያህዌን እጠራዋለሁ I call him Jehovah. እግዚአብሔር በየትኛውም ጦርነት ውስጥ ተሸንፎ የሚያውቅ አምላክ ነው Our God is a God who is not defeated in any war in his life. በሜዳ በገጥሙት አታሸንፉትም He cannot win or overcome him. በተራራ በገጥሙት አታሸንፉትም Whether in land, በሸለቆስ በገጥሙት whether አታሸንፉትም in the valley, whether in mountain. አንድ ጊዜ One of the time, መንፈሳዊ አባቴ my spiritual father, መጽሐፍ ቅዱሱን ይዞ እየሄደ እንደዚህ እያለ he was holding his Bible and walking. መንፈስ ቅዱስ ቁም አለው Holy Spirit says, stand there. መንፈስ ቅዱስ ቁም አለው Holy Spirit commanded him, stand there. ምንድነው ያስከዋለው And then what you hold, he said. ያስኩትማ መጽሐፍ ቅዱስ ነው This is the Bible, he told him. ምንድነው ያስከዋለው What is in your hand, he ከዛ says. አየውና ጥቁር መጽሐፍ ቅዱስ ይዣለሁ አለ And said, a black Bible I do have, he says. ይሄ መጽሐፍ ቅዱስ ምንድነው አለው And again he asked, what is this Bible? ደን ፕሮፌት ኤንጅል ይሄማ የእግዚአብሔር ቃል ነው አለው He told him, this is the word of God. መንፈስ ቅዱስ ምን እንዳለው ታውቃለህ Do you know what the Holy Spirit told him? የተነሱብኝን ጠላቶች በሙሉ Every enemies that was rise against me, አሸንፌ that I conquered them. ስለኔ የተጻፈ ታሪክ ነው It አለው is written about the history written about my- የተነሱብኝን ጠላቶች በሙሉ every enemy that rise against me. ሁሉንም አሸንፌ I overcome ስለኔ them. የተጻፈ የድል መጽሐፍ ነው አለው It is an overcoming book. እግዚአብሔር ፊት In the presence of the Lord, አንድም ቀን ድል ለስቻለሁ የሚል ኤነሚ አታገኝም nobody enemy can claim that I አንድም ቀን overcome. አንድም ቀን Anytime, አንድም ቀን anytime. ማንም አሸንፎት አያውቅም Nobody overcomes God. ማንም Nobody. እመኑኝ ማንም Believe me, nobody. ያህዌን ማንም አሸንፎት አያውቅም Nobody can. በእናንተና በጉዳዮቻችሁ In መካከል the situation I play, ያህዌን በኃይል እጠራዋለሁ I claim the name of Jehovah. ያህዌን በኃይል እጠራዋለሁ I claim the name of Yahweh. ያህዌን በኃይል I እጠራዋለሁ claim the name of Yahweh. በእናንተና በጦርነቶቻችሁ መካከል In war between. ያህዌን በኃይል እጠራዋለሁ I call the name of Yahweh. ያህዌን በኃይል I እጠራዋለሁ claim the name of Yahweh. ቴንክ ዩ ቁጭ በይ በደምብ ስሙኝ Listen to me carefully. መጽሐፍ ቅዱስም እንደሚገርም Let ታውቃላችሁ me tell you what the Bible. ጠላቶቹን በበረዶ አሳድዳቸው የሚል ቃል አለ There is a noun that he cleans or he ኒክሌር አላስፈልገው is using of it. የሆነ ስፍራ በረዶ የጣለ ሰዓት That the moment he የሱ went to ኤነሚዎች snow, ተበትነዋል his enemies start to vanish. የሱ ኤነሚዎች ተበትነዋል The enemies start to vanish. ካሪካታራ ባሳካቴ Rebrede beida kusi. ጄሌብሬዲያ ክራዶስ ሳሊፕራዶስ ራካቶስ ሳሊፕራዲያቆ Rebrede beisa brana munte. ከዚህ በፊት ስለ ሲሳራ ሳስተምራችሁ Before time when I'm telling about Sisera, እግዚአብሔር ሲሳራን God to Sisera, እንደዚህ ሲፈስ የነበረ ወንዝ every river that was flowing, ወደ ላይ እንዲገለበጥ አድርጎ it says በወንዝ ነው የተዋጋው and he killed it. በወንዝ He killed him one river. ኤነሚዎችን እንዴት ኪል ማድረግ እንዳለበት He ያውቃል know how to destroy and kill his enemies. ማንም ሰው ዊን አድርጎት አያውቅም Nobody win or overcome him. የትኛውም አማልክት ዊን አድርጎት Any አያውቅም gods cannot overcome him. የትኛውም አማልክት What shall ever gods? ክራካቶራ ባሳካቴ Vedi balakuza. ፕሮዶሳሊ ብራሃዲያኮሳቴ ጄሌብሬዲያ ክራዶሳካቴ Rebrede beisa katabula skida. ፕሮቶሳሊ Prada ብራሃዲያኮስ by economente. የትኛውም አማልክት What shall ever gods? የትኛውም አማልክት What shall ever gods? በደምብ ስሙኝ Listen to me carefully. ላይፋችሁ ላይ In your life, በብዙ አይነት መንገድ in every journey you have, በብዙ ጦርነቶች ውስጥ in እያለፋችሁ every war you have, በብዙ ጦርነቶች ውስጥ in እያለፋችሁ every spiritual battle you have,
ማድረግ ያለባችሁ አንድ ነገር ነው Let me tell you one thing you have to do. ጦርነቱን መንፈሳዊ ያርጉት Bring this thing into spiritual. ጦርነቱን ፊዚካሊ አትዋጉ Don't fight with anything physically. ጦርነቱን ፊዚካሊ አታርጉት Don't fight with anything physically. ስፒሪቹዋሊ ያድርጉት Make the battle in spiritual. ያንተ ያህዌ መቼም ተሸንፎ አያውቅም Your Yahweh never won. ያንተ ያህዌ መቼም ተሸንፎ Your አያውቅም Yahweh never lose any time. ያንተ ያህዌ መቼም ተሸንፎ አያውቅም Your ያንተ ያህዌ Your Yahweh የኔ አምላክ በሉ is my God. በየትኛውም ጦርነት ውስጥ Every battle I face ተሸንፎ አያውቅም ተሸንፎ አያውቅም is ተሸንፎ አያውቅም always overcome. ተናገሩ ተሸንፎ ተሸንፎ ራካታ ሳሊብራዲያ Seprede beila ጀሌ kuza. ፕሬዲያ ክራዶስ Sintra franamuza benti. የእግዚአብሔር ስም ይላል መጽሐፍ ቅዱስ It says the name of the Lord የጸና ምንድነው is a tower of established. ጻድቅስ And the righteous went there. ወደሱ ሩጦ And he ምን rises. ማለት ነው ልንገራችሁ Let me tell you this thing. የእግዚአብሔር ስም እዚህ ጋር ነው Let's say there is a name of Yahweh. ጻድቅ እዚህ ጋር ነው Where the righteous is there. ጻድቅ ነገሮች ሲከብዱት Whenever there is a trouble of ወደዚህ ስም ነው የሚሮጠው he claimed to run into this. ወደዚህ ስም የሮጥክ ሰዓት When the moment you run to this name, በመከሮቻችሁ ላይ ከፍ ማለት you ጀምራላችሁ start to rise every situation that you have. ቢኮዝ ይሄ ስም Because this name, የጸና ግንብ ነው because it's hold. ምን ማለት ነው ልንገራችሁ Let me tell you this. ጻድቅ እዚህ ጋር አለ Righteous man is there. የእግዚአብሔር ስም እዚህ አለ The name of the Jehovah is there. የጸና ግንብ ነው It's like ደሞመን ስሙን የጠራው ሰዓት the moment you claim his name, አንተን ፈልጎ የሚመጣ በሙሉ everything that wants you, ከዚህ ግንብ ጋር የተጋጨ መውደቁ you አይቀርም start to face and collide with that name. ጎልያድ Goliath, ካላሰበው ግንብ ጋር ነው he የተጋጨው faced with anything that he doesn't know. አንተ በተገዳደርከው አለው He says and then በሕያው እግዚአብሔር ስም ልባል I claim the name of Jehovah. ችግሮቻችሁን ንገሯቸው What shall ever በሕያው እግዚአብሔር ስም መጣባቸዋለሁ I claim in the mighty name of Jehovah. በሕያው እግዚአብሔር ስም መጣባቸዋለሁ By the name of Yahweh. ቁጭ በሉ ፕራካታ ሳሊብራዲያ Celebrate the boast. ጀሌ ፕሬቴኬቴሌ Crete prede beza. ራካታራ ባሳሊ Litro ብራዲያ safrada baina kunte. ጀሌ ፕሬዲያ ፕራዶስ Crede beina quante. ሪካቶራ ባሃቶ ሳሊ Letri ብራዲያ sifrada buza. ሪፖሶሎ ብሮዶ ሳሊ Sipra ብራዲያ saprada galabose. ጀሌ ፕሬዲያ ፕራአዶስ ሳካቴ Falitro saprede gese. ሪካቶራም ባሳሊ ብራዲያ Levrede bese. ዳጎን Dagon. በደምብ ስሙ Listen to me. አንድ ፊሊስጤማዊ When it comes to some Philistines, ዳጎን ለሱ አምላኩ ነው he's like Dagon is his God. የዳጎንን ግን ብዙ ሰራተኞች አሉት He has many horses in his. መጽሐፍ ቅዱስ The Bible, ስለ ጎልያድ ሲናገር when it says about Goliath, የአምላኩን ስም አይልም he doesn't say his name. God is, የአምላኮችን ነው he claims his God is many source. ናቸው They are too much many. ሁሉንም ጠራቸው They name him ሊረዱኝ everybody. ይችላሉ ብለ ያሰባቸውን በሙሉ Anything help of the God Everyone system, he ጠራቸው። name him everyone. እዚህ ጋር አደረጋቸው And he bring them first. ዳዊት አንድ ኔም ነው የጠራው But David named one name. በሕያው እግዚአብሔር ስም The መጣባል name of the Lord. አንዳቸውም ጎልያድን ሊያስጥሉት አልቻሉም Nobody can deliver Goliath. አንዳቸውም No God አንዳቸውም of Philistines can deliver ጎልያድን Goliath. ሊያስጥሉት አልቻሉም No any God can deliver them. ካሊብሮዶስ ሳታካቴ Sitra Faramuza. ይሄ ስፒሪት This kind of spirit, የተለየ ፍጻሜ ያላቸውን he's always to have special calling. ሰዎች ነው የሚከታተለው He hands over them. የተለየ ፍጻሜ ያላቸው Special calling. እዚህ ምድር ላይ In this earth, የተለየ ሚሽን ይዘው የሚመጡ ሰዎች those አሉ people have unique mission. ያንን ሚሽን In that mission, ከእናትም ከአባትም አይደለም የተቀበሉት they don't receive it from their mother or father. ወደዚህ ምድር ከመግባታቸው በፊት Before they are tapped into this world, ከመንፈሳዊ ዓለም they bring it from the spiritual. ለዛ ሚሽን ተብለው ነው ወደዚህ ዓለም They are የገቡት assigned to be from the spiritual realm. የሆነ ሚሽን ፉልፊል እንዲያደርጉ ነው የገቡት They came to fulfill some kind of missions. ያ ሚሽን That special mission, ነገስታቶች ሊፈጽሙ የማይችሉት ሊሆን ይችላል because they cannot accomplish by kings, የተሰጠው ግን ለጥቂትና ለጥቂት ሰዎች but ነው they given for few people. ለጥቂትና ለጥቂት ሰዎች ነው They came given for few people. ጥቂት ናቸው They are few people. በሞመንት ያያቸው ሰዓት አንድ ሰው ሊሆን ይችላል The moment you saw it, maybe looks one person, ሄቨን ሲያያቸው ግን አንድ ሰው አይደለም but when heaven looks them, they seem hosts. በደንብ ስሙ Listen to me. የእናንተ አቅም Your capacity, የእናንተ አቅም your capacity, የተልኳችሁን ያህል ነው it's amount how much you have in the mission. የእናንተ አቅም Every capacity you have, የተልኳችሁን ያህል ነው it's equal that admission of you have. በደንብ ሰምታችሁኛል የእናንተ አቅም Your capacity የተልኳችሁን ያህል ነው is as much as your mission. የተልኳችሁን ያህል ነው It is as much as your mission. የተልኳችሁን It is ያህል as much as your mission. የተልኳችሁን ያህል Is as much as your mission. የተልኳችሁን ያህል ነው It is as much as your mission. ፕሮኮቶስ ሳሊብራዲያ Sifra liba zebrede kete. ጀለብረሄዲያ Freneve zebrana kuza. ራካታ ሳሊብራዲያ Falin trazovrane ቴሬፌ kis. ሴሌብሬ Prede bela kutra vana kuza. እነዚህ ሰዎች It's called this kind of people, the moment the moment ወደዚህ ምድር ሲገቡ when they bring forth to this realm, ከገቡበት ሰዓት ጀምሮ and at the moment of the etap enter,
ከገቡበት ሰዓት ጀምሮ the moment they enter, የሚያልፉበት የህይወት መስመር the life of the journey they have, no one ሊያልፍበት የማይችል nobody can pass through. በብዙ ቻሌንጆች ሊያልፉ They have ይችላሉ many through many challenges, ቻሌንጆቹ የሚነግሩ ግን but the challenge they tell you የእነዚህን ሰዎች ሚሽን ነው is the mission of these people. የእነዚህን ሰዎች ተልእኮ ነው It's the mission of these people. የእነዚህን ሰዎች ተልእኮ It's ነው the mission of these people. እነዚህን ሰዎች So to these people, ኪል ካላደረገ unless you kill them, የማይቀመጥ አንድ መንፈስ አለ there is a spirit that unless you terminate them, ዳጎን ይባላል the spirit of Dagon. ፋይት የሚያደርጓችሁ በሁሉም መንገድ What shall he fight you with anything that he has? በሁሉም መንገድ ፋይት In ያደርጋችሁ every way he have. ከመጽሐፍ ቅዱስ ውስጥ And the Bible, ወንድሞቹን ነፃ እንዲያወጣ the one who's called to deliver his brothers, የተቀባ አንድ ሰው ነበር there was anointed one by. ሳምሶን It's called Samson. ሙሉ ፊልስጤማዊ The whole Philistines, ከሳምሶን ውጭ ሌላ ሰው አይፈልጉም they don't know anybody beyond of Samson. ለምን ይመስላችኋል Do you think why? ኖ ዋንን አይፈልጉም They don't want any Israelites. ታርጌታቸው ሳምሶን ነው Their target was Samson. ሴት የሚልኩት ሳምሶን ጋር ነው They send girls in order to ከተማ kill. ውስጥ ገብተው የሚዋጉት ሳምሶን ጋር ነው Every time they went to the town, የሳምሶን ወንድሞች የሚነካ የለም nobody touched their brothers. መጽሐፍ ቅዱሳችን ክፈቱ And let's have our Bible. መጽሐፍ ቅዱሳችን ክፈቱ Let's have our Bible. መሳፍንት 16 Let's say Judges chapter 16, ቁጥር 23 verse 23. ቁጥር 23 Verse 23. በደንብ ስሙን Listen to me carefully. ፊልስጤማውያን The Philistines, ፊልስጤማውያን the Philistine, እና የሳምሶን ዘመዶች በሙሉ the relative of Samson, የሳምሶን ዘመዶች the relative of Samson, ሳምሶን ስለሰጠው ተልእኮ አያውቁም they don't know the mission of Samson. ፊልስጤማውያን ግን But the Philistines, ሳምሶን ህይወት ውስጥ ያለውን ጥሪ they ያውቃሉ understand the mission and the calling that is in ሳምሶን ህይወት Samson. ውስጥ ያለውን ጥሪ They ያውቃሉ know the calling and it's upon the Samson. ዲስትሮይ ማድረግ የሚፈልጉት ሳምሶንን They ነው want to destroy Samson. ለምን ዲስትሮይ ማድረግ እንደሚፈልጉ Do you know ልንገራችሁ what is the reason? እስኪ አንብቡት Let's read it. መሳፍንት 16 Judges chapter 16, ቁጥር 23 verse 23. ቁጥር 23 Verse 23. የፍልስጤማውያን መኳንንት በደንብ ስም የፊልስጤማውያን መኳንንት አምላካችንን ጠላታችንን ሶምሶንን አምላካችን ጠላታችንን ሳምሶንን በእጃችን አሳልፎ ሰጠን እያሉ በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ ምስጋና ይሰዉ ዘንድ በደንብ ስሙን ለአምላካቸው ለማን ለዳጎን እሺ ታላቅ ምስጋና ይሰዉ ዘንድ ደስም ይላቸው ዘንድ ተሰበሰቡ ቁጭ በሉ ሳምሶንን ማን ሰጠን ያሉት It says, አምላካችን ማን is Dagon our Lord. በደንብ ስሙን Listen to me carefully. ፊልስጤማውያን The Philistines, ከዳጎን አፍ from the mouth of Dagon, የሰሙት ቃል አላቸው there is a word or instruction they have. ሳምሶንን ኪልና ዲስትሮይ ካደረጉት After they kill and destroy Samson, የሳምሶንን ወንድሞች በሙሉ መግዛት ይችላሉ they can dominate or they can have slave over them, his brothers. የሚከለክላቸው Everything that buried them, በደንብ ስሙን listen to me. በደንብ ስሙን Listen to me. እዚህ መተን እንጸልያለን We came and prayed there. ልክ ነኝ አይደል Am I right? ምሳሌ ልጅ ለመውለድ እንጸልያለን We pray that he may have baby. ቀጣይ ቀን The next time, ልጅ ይዛችሁ ትመጣላችሁ you can bring with your baby. ልጅ ይዛችሁ ስትመጡ When you come with your baby, ጌታዊ ስለሰጠህ ልጅ አመሰግናለሁ and ነው you start to rejoice to the Lord, he says, you ምን ማለት give me a baby. መሰላችሁ? Listen to me. ለምስጋና ከመምጣታችሁ በፊት Before he came for in order to rejoice, ቢፎር የችግራችሁ ጊዜ መጣችኋል he came before in the travel time. ልክ ነኝ አይደል Am I right? ቢፎር የችግራችሁ ጊዜ He መጣችኋል came early in the previous one. እነዚህ ሰዎች These people ዳጎን in Dagon, ሳምሶንን እንዲሰጣቸው they were begging or asking Dagon that they may give him some. ደጋግመው ጠይቀውታል They ask him a lot of times. ይሄንን ሰውዬ ኪል ካደረገን And if you terminate this የእሱን guy, ወንድሞች በሙሉ we ምናለቻለን shall over or dominate over their brothers and sisters. ባሪያ እናደርጋቸዋለን ጎልያድም እንደዚህ እኮ ነው አንድ ሰው ስጡኝ እኮ ነው ኪንግ እፈልጋለሁ ነው ያለው That's why when Goliath says, I will need one man, ንጉሱ መጥቶ ይክተሜ ነው ያለው he says, I will need the king. ይሄ ስፒሪት አንድ ነገር ያውቃል This spirit not understand one thing. ህዝብ ጋር ጦርነት መፍጠር He አይፈልግም doesn't want to fight with people. ለህዝብ anointed የሆኑ ሰዎች አሉ But there are people who are anointed እነሱን for nations. ዲፊት ካደረገ If he defeat that kind of ህዝቡን man, መያዝ እንደሚችል he ያውቃል can possess that nation. ህዝቡን መያዝ እንደሚችል He can ያውቃል possess that nation. ጎልያድ የመጣ ሰዓት Goliath, in the time he came, አንድ ሰው ነው የጠየቀው አንድ ሰው he asks for one man. ማድረግ ያለባቸው እኮ That know the things. ሁላችንም ጦርነት They እንቅጠምና say they have to battle with each other. ያሸነፈ ሰው መሬቱ ሰር ነው The one who conquers shall have the land. ጎልያድ ግን አንድ ሰው ስጡ ነው ያለው But Goliath says, I need one አንድ man. ሰው ዊን ማድረግ If you win over one man, ኔሽን ዊን ማድረግ እንደሆነ it's as ያውቃል much as winning a nation. ለኔሽን የተሰጠን አንድን ሰው ዊን ማድረግ If you win over one man who has a nation, ኔሽኑን ዊን ማድረግ it's as much as winning a nation. ዳጎን ከእናንተ በላይ ስማርት ነው Dagon is too much wise than more than እነዚህ you. ሰዎች These people, ዳጎን እንዴት እንደሚሰራ ያውቃሉ I know how Dagon works. አንድ ሰው ስጠን ያሉ It says, give us one man. ከዛስ Then the prayer upon Samson. ዳጎንን ምን አደረጉት And they ask for Dagon.
ወርሺፕ አደረጉ and they start worshiping him. ወርሺፕ ሲያደርጉት እንደዚህ ነው ያሉት And he says this word. ጠላታችን ሳምሶንን Since our enemy Samson, በደንብ ስሙኝ ጠላታችንን ብለው የሳምሶንን ዜግነት አይደለም የሚጠቀሱት he doesn't name the nationality of Samson, but the name. ኢትዮጵያዊ በሆን If I am Ethiopian, ጠላታችን ኢትዮጵያን አሳልፈ ስለሰጠህን አይደለም he ያሉት doesn't say like give us this enemies which is Ethiopia. እስራኤልን ይሁዳን ስለሰጠህን አይደለም They ያሉት don't say Israel or Judah. ጠላታችን ሳምሶን ነው ያሉት It says our enemy is ይሄ Samson. ሰውዬ ስላለ ነው እነሱን መግዛት ያልቻለው We can't overcome them because this man is there, Samson. ጠላታችን ብለው እንኳን የጠሩት አንድ ሰው ነው They name one enemy that called Samson. ዳጎን ጠላት ብሎ ሲቆጥር When he counted Dagon, 120 ሚሊዮን ህዝብ አይቆጥርም he doesn't count millions አንድ of. ሰው ነው ጠላት የሚለው He says I have one 120 enemy ሚሊዮን ሰው ዴሊቨር ያደርጋል ብሎ የሚያስበው ሰው because he understands this ያ one ሰው guy አንተ can't እንድትሆን deliver. ጸልያለሁ I pray to make that person. ፕራካታራ ባሃቶስ ቁጭ በሉ You may be seated. ጠላታችን ማን የሳምሶን ወንድሞች እነዚህ ጠላቶች አይደሉም The brothers and the sisters of Samson are not enemy of the Philistines. የሳምሶን ያገሩ ሰዎች ለነሱ ጠላቶቻቸው አይደሉም Because this even Israelite is not enemy of with ጠላታቸው Philistines. ሳምሶን ነው Their enemy was Samson. ለምን ካልከኝ That the reason. ሲወለድ ጀምሮ የመጣበትን አመጣጥ ይሁን Let us see since the give of birds. መልአክ ነው የመጣው So an instruction of ወይን angel. ጠጅ እንዳጠጣን He የተባለው says don't drink wine. በተአምራት ተወለደ He was born of ወይን miracle. ጠጅ አልጠጣም He doesn't drink wine. ወንድሞቹን ነፃ እንዲያወጣ የተለየ ሚሽን ይዞ ነው የገባው He has a mission of to deliver his brothers. ብቻውን አይደለም የመጣው He doesn't came alone. አወላለዱን ጀምሮ ያውቃሉ Everything what was in his ዳጎን life in everything him. ያውቃል Dagon knows everything. የተለየ ሚሽን ይዞ ወንድሞቹን ነፃ ለማውጣት እንደመጣ ያውቃል Because he came with a special mission of to deliver his ይሄ brothers. ሰውዬ This guy, ብዙዎቻችሁ many of you, በደሊላ ምክንያት የሞተ ነው do ይመስላችሁ you think it died of because of Delilah? የሞተው በዳጎን ነው It's died of because of በደንብ Dagon. ስሙኝ። Listen to me carefully. ዳጎን ጋር መጡት He came bring force to Dagon. እልል አሉ They say he's crying worship አደረጉ and they start worship. መጽሐፍ ቅዱሳችን አንብቡት Let's have the Bible. የሳምሶን And the Samson, ለመጨረሻ ጊዜ the last time ስለሱ ሲጻፍ when it's written about him, ስቴዲየሙ ሲዘውት መጡ ይላል he brings us into the palace. ስቴዲየሙ In that place, የዳጎን ጣዖት የሚቀመጥበት ቤተ መቅደስ ነው it was the temple of where Dagon was altar. ቤተ መቅደሳቸው ላይ ነው የሰዉት They sacrifice unto that place of Dagon. ኢንተርቴን እናደርጋሉ በሳምሶን They say let's entertain with Samson. በዚህ ሰውዬ እስኪ ያምጣና ያስቀናሉ Let's entertain with this guy. በደንብ ስሙኝ Listen to me carefully. ይሄ ስፒሪት This kind of spirit, ክፋቱም እንደሆነ ልንገራችሁ let me tell you how much it's creepy. ከደስተኒ እናንተ መግደሉ አይደለም It's not to terminate you from your destinies. ተራ ሰው ያረጋቸዋል It says you make a random people. ሳምሶን ኮሜዲያን ሆነ ኮሜዲያን After that, Samson become comedian rather than a man of God. ኮሜዲያን ሆነ It starts to become man of ያ ሁሉ ህዝብ ነፃ ያወጣ ሰውዬ the guy who delivers a lot of Israelites, በአህያ መንጋጋሽ የገደለ ሰው who kills with the mouth of a donkey many thousands of. ከአህያ ሰውነት That's from the part of donkey. ዊክ የሚባለው መንጋጋው ነው The most weak part is his jaw. በዊክ ፓርት የገደለ ሰው Because he killed by the jaw of donkey. ጥጅት ወይም ሽጉጥ ወይ ዱላ አይደለም He doesn't kill, destroy by. የአህያ ትንሽዬ መንጋጋ It's ይዞ by jaw, by the Jew of. በዛ የገደለ ሰው And that we kills 1,000. ስቴዲየም ውስጥ ያለን ሰው ኮሜዲያን ሆኖ ማስታቅ ጀመረ And they start to make comedy in the time of that temple. ያ ሚኒስትሪና አኖይንቲንግ በሙሉ ተረሳ That anointing and ministry has terminated. ምን ማለት ነው ልንገራችሁ Let me tell you this. አንዳንድ በጣም የምታከብሯቸው የነበሩ የእግዚአብሔር ሰዎች The previous one of the former great man of God, ለሞመንት በዚህ ስፒሪት አታክ ሲደረጉ and after they attacked with this kind of spirit, ላይክ መንፈሳዊ ሰው ከሆንክ if you are spiritual God, የሚያወሩ ነገር አይገባህም you don't understand why they are speaking. ለሆኑ ሰዎች For some people, የሳቃቸው ምንጭ ናቸው ኮሜዲያን ናቸው they are comedian, they are the reason for their ተራ smile. ሰው ነው የሚያደርጓቸው It makes a random guy. ተራ ሰው Make a random person. አኖይንቲንግ ክብር ምናምን የሚባለውን ነገር ያስረሳዋል Because he start to forget with the about of anointing and glory. ዳጎን This kind of spirit is Dagon. ሳምሶን የሞተው በዚህ መንፈስ ነው It's Samson died because of this spirit. ከኔ ጋር ናቸው Are you with me? ሳምሶንን መያዝ ምን ማለት እንደሆነ ያውቃል He knows what it means to hold Samson. መጽሐፍ ቅዱሳችሁ ውስጥ And the Bible, ሳኦል የሚባል ንጉስ ነበር there were King Saul. King Saul. ሳኦል The moment King Saul, ከእግዚአብሔር ዘንድ ተልኮ ክፉ መንፈስ ይጫወትበት ነበር ይላል አይደል there was an evil spirit sent from God, says. ብዙ ሰዎች ይሄንን ቃል አይረዱትም Many people doesn't understand this kind of word. ብዙ ሰዎች አይረዱትም Many people doesn't understand this word. የዮብን ታሪክ አይታችሁታል When it comes to Job, የዮብን ታሪክ the history of Job, እግዚአብሔር ሉሲፈርን ወደ ዮብ ላይ ፋላከው God doesn't send Lucifer into the life of Job. ፍቃድ ነው የሰጠው It says will. ላይፉን ተች እንዳታረግ It says don't touch his life, ነፍሱን ተች እንዳታደርግ don't touch his soul, የሲሆነውን ነገር ንካ but whatsoever they can have. sometimes When it's some bring,
sometimes Some of the times, አንዳንድ ዴመኖች ላይፋችሁን አታክ ሲያደርጉ when some demons have attack in your life, ባድ ከሆነው የላይፍ ልምምዳችሁ የተነሳ what's the experience of bad life? ከእግዚአብሔር ተልኮ አይደለም It's not written or sent ከእግዚአብሔር from. ፍቃድ አግኝተው ነው They have the license from God or will. ከኔ ጋር ናቸው Are you with me? They are not sent from ሳምሶን God. ጋር And when it comes Samson, ዳጎን እየመጣ ይጫወትበት ነበር the spirit of Dagon came and played with it. ዳጎን መሆኑን በኋላ አስረዳቸዋለሁ Let me tell you this: what it was Dagon. ዳጎን እየመጣ ይጫወትበት Was Dagon came and played with ኪንግ ነው and the king, ዳጎን ይመጣል and Dagon came. ያስጨንቀዋል It says in First Timothy, ዲፕሬሽን ውስጥ he came ይከተዋል to depression, ዳዊት ይመጣል and David came. ዳዊት ሲዘምር ዳጎን ጥሎ ይሄዳል And at the moment when David sing, and Dagon, spirit of Dagon went out of him. ዳዊት እግሩ ሲወጣ ዳጎን ተመልሶ ይመጣል After but the feet of David, Dagon came and again. ዳጎን ግን ዝም ብሎ ማስጨነቅ ብቻ አድርጎ አይደለም ይተው It's not because only to proceed him. መጽሐፍ ቅዱስ ውስጥ አንድ ክፍል አሳያለሁ Let's bring you first our Bible. አንደኛ ዜና እንክፈቱ First Chronicles. አንደኛ ዜና First Chronicles, ምዕራፍ 10 ቁጥር 1 verse 1. እኔ ላምብላችሁ ከዚህ በኋላ ፊሊስጤማውያን እስራኤልን መዋጋት ጀመሩ ምዕራፍ 10 ቁጥር 1 እስከ እስራኤላውያንም ከፊታቸው ሸሹ ብዙዎች በጊልቦዓ ተራራ ላይ ሞቱ ፊሊስጤማውያን ሳኦልና ልጆቹን ይበልጥ አሳደዷቸው የኤሳውንም ልጆች ዮናታንን አሚናዳብን ሚልኬሳን ገደሉ ከዛ ቁጥር 10 ላይ ልምጣ ቁጥር 10 ላይ ሳኦል ሞተ አይደለ ከዚያ መሳሪያውን እሺ ቁጥር 9 ቁጥር 8 ጀምሮ በማግስቱ ፊሊስጤማውያን የሞቱትን ለመክፈፍ ሲመጡ ሳኦልና ልጆቹ በጊልቦ ተራራ ላይ ወድቀው አገኟቸው ሳኦልን ከገፈፉ ራሱን ከቆረጡ መሳሪያውን ከወሰዱ በኋላ ለአማልክቶቻቸውና ለሕዝቡ የምስራቹን እንዲነግሩ ወደ መላው የፊሊስጤም ምድር መልእክተኞችን ላኩ ከዚያም መሳሪያውን በአማልክቶቻቸው ቤተ ጣዖት አኖሩ ራሱንም በዳጎን ቤተ ጣዖት ውስጥ አንጠለጠሉት በደንብ ስሙ ሳኦል በውጊያ አይደለም የሞተው Saul not died because of war. ሳኦል በውጊያ አልሞተም Saul didn't died because of war. ብዙ ሺህ ሰዎችን ገደሉ He kills many. ከብዙ ሰዎች መካከል After that, many they killed. አንድን ሰው ይፈልጉ ነበር They were seeking of one man. አንድ ሰው They were seeking one man. የሌሎችን ሬሳ ትተዋል They didn't forget about others. ሳኦልን አገኙት They came to Saul. ልብሱን ገፈፉት And he off his አንገቱን clothes. ቆረጡት And he slain his head. ዳጎን ጋር ወስዶ አንገቱን አስቀመጡት And he put paws on the Dagon. because ዳጎን Because this spirit Dagon, ይሄ ለሱ የሚቀርብ መስዋዕት ነው this is a sacrifice that bring forth to him. ልዩ ፍጻሜ ያላቸው ሰዎች Those who have special calling, የሱ መስዋዕት እንደሆኑ ነው የሚያስበው he knows this is their sacrifice. ላምልኮ ለሱ እንደሚቀርቡ መስዋዕት አድርጎ ነው የሚያምነው These persons, they have special calling in their life. They are sacrificed for his. ሳኦል መሞቱ worship. አይደለም የሚገርመኝ I'm not wonder because of the days of ሳኦል Saul. ኪንግ ነው This man is a king Saul. ከብዙ ሬሶች መካከል ኪንግ ነው የፈለገው They were searching a king among all of them. ኪንጉን ያገኙት ሰዓት After the seek, after the, የት መሄድ እንዳለባቸው ያውቃል they know where shall they go. ዮናታንን ጥለውታል They don't have look after the Jonathan. ዮናታንን ጥለውታል They don't look after Jonathan. ልጁን እንኳን ትተውታል They leave his son, ሳኦልን ነው የሚፈልጉት but they need Saul because ዳጎን this spirit Dagon, ልዩ ፍጻሜ ያላቸውን ሰዎች ነው የሚፈልገው because he want to terminate those special calling or mission their life. ልዩ ፍጻሜ ያላቸውን ሰዎች ነው የሚፈልገው Special calling or mission their life. እነሱ These people, ዳጎን ምን እንደሚፈልግ ስለገባቸው because they understand what Dagon needs, ሳኦልን ስለሰጠን ቴንኪ ብሎ ሳኦልን ቤተ ጣዖታቸው ድረስ they ወሰዱት praise him and they slain his head and they bring forth into Dagon's temple. ይሄ ሰውዬ This guy, በሱ ምክንያት because of his, ዮናታን ሞተ because Jonathan died. በደንብ ስሙ Listen to me carefully. ጦርነቱ The battle, የመጀመሪያ ሰው ሲገደል the first time when he killed him, ሳኦል ቢሆን ኖሮ if it was Saul, if it was Saul, ጦርነቱ ላይ ማንም ሰው አይሞትም ነበር nobody would die in that war. ሳኦል ስላልተገኘ But since Saul was dead, ሳኦል እስከሚገኝ ድረስ ተብሎ until that time of Saul, they find Saul. ሌሎችን መግደል ላይ They ተጀመረ start to kill many. because ይሄ ስፒሪት Because this kind of spirit, አንዳቸውንም አይፈልግም he doesn't want anybody. የሚፈልገው ሳምሶንን ብቻ ሳኦልን ብቻ ነው He is seeking for Saul only. ከኔ ጋር ናችሁ Are you with me? ማንም ብቻ ነው ካሊብሮዶስ አካታይ Sheprede beza vida. ለሬዲያ ብርሃዶስ Sefra la mantra zida. በጧት ወጡ ነው የሚለው They say in the morning they arise. በጧት የወጡት If they need the things they arise in the morning, ውጊያውን ለመቀጠል ነው is to continue their war. በጧት ወጥተው Because they rise in the morning, ከሬሳ መሃል and among those are dead, ሳኦል ካልተገኘ unless Saul was ውጊያው dead, ይቀጥላል the fight will ሳኦል continue. ከተገኘ But if Saul fight, the war is over. ውጊያው ያልቃል The war is over.
ዳጎንና የሱ ቤተ ጣዖት ውስጥ ያሉ ሰዎች በሙሉ every people with Dagon and servants, የሚፈልጉት ማንን ነው? they were seeking for one guy. ሳውልን ነው። They were looking for Saul. 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 ሳውል ጋር ያበቃል። It terminated unto Saul. ይሄ ስፒሪት This kind of spirit, ይሄ ስፒሪት this kind of spirit ትልቁ ክፋቱ is great. Like ትልቅ the worst thing is ትልቅ ፍጻሜ ያላቸውን ሰዎች መከተሉ ነው። it's to harm the people who are special calling in their life. the moment እግዚአብሔር The moment God, ስፔሻል ኮሊንግ አንተ ጋር እንዳለው ከገባ if you understand you have a special calling, ወዲያውኑ ማሰብ ያለብህ the moment you have to think is, ይሄ ስፒሪት የትኛውም ታይም ላይ አታክ ሊያደርግህ እንደሚመጣ ነው። but they have to understand that whenever the time this spirit is hunting the you, moment ሲመጣ the time at the he came, እንዴት ይሄንን ስፒሪት ከዙሪያችሁ ላይ እንዴት እንደምትሰብሩ አወራችኋለሁ ሌላ ታይም። I'm going to tell you how you're going to remove such kind of spirit from your life. ዳጎን የሚፈራው This Dagon spirit, የቃል ኪዳኑን ታቦት ብቻ ነው። but he fear of one thing. This is the ark of the Nothing covenant. ምንም ነገር አይፈራም። He doesn't fear anything. አኖይንቲንግ አይፈራም። He doesn't fear anointing. ነቲንግ He አይፈራም። doesn't fear anything. የቃል ኪዳን ታቦት ብቻ ነው ይፈራው። He always scared of one thing, the ark of God, የቃል ኪዳኑን ታቦት ብቻ ነው the ይፈራው። ark of the covenant. አርክ ኦፍ ኮቨናንቱ የቃል ኪዳኑ ታቦት The ark of God or the ark of covenant, እሱ አጠገብ ሲቀመጥ if he sit there, መደፋት ጀመረ። he start to lay down, ሁለተኛ ነሱ to bow, መደፋት he ጀመረ። start to መደፋት ጀመረ። he start to bow and to kneel. አይ ቲንክ ምዕራፍ 2 እና 3 ሳወራ When I tell about part 2 and part 3, የቃል ኪዳኑ ታቦት the ark of the covenant, ውጭ ካሉ እንጨቶች ጀምሬ that I'm going to tell you about the woods it's made ከተሰራበት ወርቅ ጀምሮ until till the plate of the gold. ምን እንደሚወክል አወራቸዋለሁ። I'm going to tell you what it represents. ምን እንደሚወክል I'm አወራቸዋለሁ። going to tell you what it represents. የቃል ኪዳኑ ታቦት The ark of the covenant. ምድር ላይ የለም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። I'm the one who says there is not such kind of in earth. ሶስት ሰዎች አይተናል ብለዋል። It says 3 people. It says we are witness. አንደኛው እኛ ጋር ነው ያሉት። The says in Ethiopia. ሁለተኛው እስራኤል ውስጥ አየን The ያሉት። second says in Israel. ሁለት ራባዮች። 2 rabbis. ሶስተኛ ደግሞ አንድ ቱርክ ውስጥ አየው ያለ ሰው And አለ። some guy says in Turkey. ሶስቱም አንደርግራውንድ ውስጥ አየን ያሉት። This says it's underground. ሶስቱም 3 of them. መጽሐፍ ቅዱስ ደግሞ The Bible, የቃል ኪዳኑ ታቦት when he confirms about the ark of the covenant, የቃል ኪዳኑ ታቦት when he confirms about the ark of the covenant, ረጅም ጊዜ ከጠፋ በኋላ after he was for long period of time, አንድ ሰው ብቻ ነው አዩ ያለው። it says one guy who says I saw it. እሱም ዮሐንስ ነው። It's John the apostle. ሰማይ ተከፍቶ አለ። Heavens are opened. የቃል ኪዳኑን ታቦት አዩ። I see the ark of the covenant, he says. ያ ማለት የቃል ኪዳኑ ታቦት ምድር ላይ የለም እያለ This means it's no longer in earth. ሰማይ ተከፈተ አለ። Since heavens are there, ሰማይ ውስጥ አለ። he says in heaven, ሰው አዩ አላለም። የቃል ኪዳኑን ታቦት he አየው። says I saw the ark of the covenant. የቃል ኪዳኑን ታቦት አየው። He saw the ark of a covenant. እኔ የምኖርበት መኖሪያ ቤት አለ። And he says in the place where I live, ፕሮፌት ሚራክልን with prophet miracle, ቤቱ አጣሁት ካልክ if you say I miss in his በዛ house, ታይም ቤት የለውም። in that place I'm not there. የሆነ ሰው መጥቶ ግን But some people, ቸርች እየሰበከ ቅድም አይቼዋለሁ ካለ if you say I find it when he's preaching in your house, ቸርች ጋር ነው። because I'm now in church, ሁለት ቦታ አይደለም ያለሁት። I'm not in 2 places. ሰማይ ተከፈተ አለ። Then the heavens are የቃል opened. ኪዳኑን ታቦት The ark of the covenant, he says, እዛ አየሁት፣ እዛ I አየሁት። say in heaven, it says. አንዳንድ ኮሜዲያኖች Some of the comedians, ለእሱ አስራት እናውጣ ይላሉ። it says, let us bring forth our tithe. ሰማይ ሲሄዱ ያወጣሉ። They will give their tithe when they are in heaven. ሰማይ ሲሄዱ ያወጣሉ። They will give their tithe when they are ካሊብሮዶስ ሳካታይ Shepradabas, ጀሌፕሬቴኬቴሬቦስ Pradabaina Kuntra, ራካታራ ባሃቶስ Sitra Labrana Kuntra, ጀሌፕሬዲያ ፕራዶሳሊ Pradavarakusa ክራዲያኮስ Pradakiante. ሶ So today, የተለየ ፍጻሜ እናንተ ላይፍ ላይ ካለ if there is a special calling in your life, የተለየ ጥሪ እናንተ ህይወት ላይ ካለ if they have special mission in your life, የተለየ ጥሪ እናንተ ላይፍ ላይ if they ካለ have a special calling in your life, ከማንም በላይ ፋይት የሚያደርጋችሁ ዳጎን ነው። it's more than anything that fights you is the spirit of Dagon. እናንተን ኪል ካላደረገ ምን አይሰማውም። Unless he terminates you, it doesn't feel comfort. እናንተ ካልሞታችሁ ደስታ ይሰማው። He's not rejoiced until you are dead. ብዙ ሰዎች Many people, ለዚህ ኮንሸስ ስላልሆኑ since they are not conscious for such things, ፍጻሜያቸውን ሳይጨርሱ ሙተዋል። they are terminated before they fulfill their purpose. ምድር ላይ ምን እንደሚገርም Let ልንገራችሁ። me tell you what in earth happened. ትልልቅ የእግዚአብሔር ሰዎች Great generals of God, አብዛኞቹ ያለ እድሜያቸውን ይሞቱት። most of the time they died like they collapsed before of their በጣም age. አኖይንትድ የሆኑ ሰዎች Too much they are anointed. ላይፋቸው አጭር ነው። They are dead premature deaths. እንደ ማቱሳላ አይነት ሰዎች Those people who are like Methuselah, ውሰደን እያሉ እንኳን አይወሰዱ። even they say this kind of people, they say take me, they won't die. ውሰደን እያሉ እንኳን አይወሰዱ። Those people that they don't take me in, they don't die. መሄድ እንፈልጋለን እያሉ እንኳን They want to die, but no,
የተለየ ኮሊንግ ያላቸው ሰዎች those people that have special calling, አብዛኛውን ጊዜ ላይፋቸው አጭር ነው like their life most of the time is short because ዳጎን because the spirit of Dagon, ላይፋቸው ላይ ምን እንደሚያመጣ ያውቁ they doesn't know what the spirit of Dagon brings forth. He doesn't know what the spirit of Dagon brings ሁሉ forth. ጊዜ Always በፊሊስጤማውያንና በእስራኤላውያን መካከል ጦርነት ሲደረግ where there is a fight or the battle between Philistines and Israelites, ጦርነቱ ያማልክት ነው the battle is between the gods. ጦርነቱ ያማልክት The battle is between gods. ጦርነቱ The ያማልክት ነው battle is between gods. ጦርነቱ የምንድነው The battle is between gods. ያማልክት ነው ኤሊ መጽሐፍ ቅዱስ እንዴት ሞተ ነው የሚላችሁ Let me show you how Eli dies in the Bible. አንገቱ መቼ When it says like his neck is broken. ምን በተባለ ጊዜ ታቦቱ ምን ያለ ጊዜ When they bring forth of the ark of the covenant. ታቦቱ ምን ያለ ጊዜ ኤሊ ምን አለ And Eli dies. ብዙ ሰዎች Many people, ኤሊ ኖርማል ሰው ይመስላቸዋል they think like it is ordinary person. ልጆቹን ያስቡና They think about his children በኤሊ እጅ ሳሙኤል አድርጎ ነበር ይላሉ and they say like because of this someone was virgin. የኤሊ መንፈሳዊ አውቶሪቲ አይገባቸው They don't understand the spiritual authority of Eli had. ኤሊ This Eli. እግዚአብሔር እንኳን ሳሙኤል ጋር ሲመጣ Whenever God wants us to use into Samuel, የኤሊ ድምጽና የእግዚአብሔር ቮይስ አክሰንታቸው ደሴም ነው it was the same tone was he was using the ቶኑ tone of, ደሴም ነው the same tone of using of ስለ ሰውየው Eli. እየነገረ ነው እግዚአብሔር He's telling you about this kind of person. ሰውየው ምን አይነት ሰው እንደሆነ እየነገረ He's telling you how much this person is anointed. Eli, የሰው ስም አይደለም it's not the name of the person. የመጨረሻ የክህነት ደረጃ It ነው is the last hierarchy or rank of in the priesthood. እስራኤል ውስጥ In the Israel, አንድ ሰው ኤላይ ብሎ ከጠራ if somebody says Eli, በክህነት ደረጃው የመጨረሻው ጫፍ ላይ የመጨረሻው ዳይሜንሽን ላይ ደርሳል ማለት ነው it means you are in the above all ranks in the priesthood office. ሰውየው እዛ ላይ ደርሷል That man is in that place. ሰውየው እዛ ላይ ደርሷል That man is in that office. ያ ሰው That man, ታቦት ሲወሰድ ነው የሞተው like he died because of the ark of the covenant is ሰውየው because this man, ታቦት ሲወሰድ ከሞተ if he dies because of taking of the ark of the covenant, ሰውየውን ፕሮቴክት ያደረገው ታቦት ነው because this man was protected by the ark of the ሰውየው covenant. በህይወት የቀጠለው ከታቦት የተነሳ ነው This man has a life because of the ark of the covenant. ከታቦት የተነሳ ነው It's because of the ark of the covenant. ከታቦት የተነሳ It's the ark of because of the covenant. ዳዊት Jesus. ረጅም ዘመን የኖረው Do you think why David for a long period of time he lived? ለምን ይመስላችኋል Why do you think? እንደ ሳኦል ሞኝ አይደለም Because he's not full as a Saul. ከአሚናዳብ ቤት He bring forth the ታቦቱ ark of ወደ the ቤቱ ነው He የወሰደው brings into his house. Jesus. ዳጎል እዛ ቤት ውስጥ ታቦት ስላለ መምጣት አይችልም Because the spirit of Dagon cannot enter if he sees the ark of the covenant. ሳኦል ያለ ጊዜው ነው የተቀጨው Because Saul died terminated because of his time. ዳዊት too much spiritual ነው But David is too much spiritual. ዳጎን እሱ ላይፍ ላይ እንዳይመጣ Before he want the work of Dagon, ታቦቱ ዳዊት አጠገብ መሆን አለበት because the ark of the covenant shall be ከአሚናዳብ ቤት ታቦቱን አምጡ He ያለው bring forth from the ከአሚናዳብ ቤት Oh yes. በደንብ ስሙኝ Listen to me carefully. በደንብ ስሙኝ Listen to me carefully. sometimes እንደሚገርም ልንገራችሁ Let me tell you what I wonders. ምን እንደሚገርም ልንገራችሁ What I wonder. ዓለም ላይ ቁጥር አንድ የሚባለው ባለሀብት ማን ነው Who is the first richest guy in the world? ኤለን ማስክ ከጥቂት ወራት በፊት እሱ ነበር አይ ቲንክ አሁን ተበልጧል ይመስለኛል ኤለን ማስክ ከ200 ቢሊዮን ዶላር በላይ ነበረው Elon Musk had more than $200 billion. ኤለን ማስክ እዚህ አለ Let's say Elon Musk there አንተ ደግሞ እዚህ አለ and you are here. አንተ ባዶ ነህ You are empty. ታቦቱ መጣ But the ark of the covenant came. 10 ከብት ቆጠርክ You start to count. 100 ከብት ቆጠርክ You start to count again. አካውንት 500 ሺህ ብር ገባ And 5,000 into your 1 account. ሚሊዮን ገባ It enters into 1 million. ኤለን ማስክ Elon Musk. ከታቦቱ የተነሳ እንደተባረክ ሰማ And Elon Musk hear that you are like blessed because of the ark of the covenant. ታቦቱን ወሰደው And he take the ark of the covenant. ብዙ ጊዜ Many times ይሄ ስፍራ ሲነገር when it comes to this place, ብዙዎቻችሁ ስለ ገንዘብ ይመስላችኋል many people you think because of money prosper. ዳዊት ምን አጥቶ ነው ታቦት የሚወስደው What do you think David took ወርቅ because of በእጁ ነው ኤቭሪቲንግ በእጁ gold he have, silver he have, ከሱ ተርፎት but he has many. ለእግዚአብሔር ቤት ብሎ ሰውየው ገንዘብ የሚያስቀምጥ ሰው ነው This guy starts to save gold and silvers for the house of the Lord ቤት ሲወስደው because he took from the Aminadab's house ለረጅም ዓመት ነው የወሰደው because he takes from for long journey. ለረጅም ዓመት ማለት It means for እሱ long period ረጅም ዓመት እንዲኖር because he may live for so long period of time. ብር እንዲመጣለት አይደለም It's not because of ወርቅ money, እንዲመጣለት አይደለም not there of gold, የንግስናው ዘመንና እድሜው እንዲረዝም ነው but longevity of his kingship. ያለ እድሜያችሁ በኢየሱስ ስም ኃይል አትሞቱም I pray that he may be. ያለ እድሜያችሁ በኢየሱስ ስም ኃይል I አትሞቱም pray he may premature. ያለ እድሜያችሁ በኢየሱስ ስም ኃይል አትሞቱም I pray that he may ያለ ጊዜያችሁ አትሞቱም You shall never die, never die, never die.
አትሞቱም 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 Die, never die, never die. ቁጭ በሉ ያለ ዕድሜ ይበሉ በኢየሱስም በፍጹም አልሞትም በፍጹም 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 አልሰማችሁ በፍጹም 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 ያለ ዕድሜ አልሞትም Thank you ኢታሚልስ የሚባል ፕሬዚዳንት ነበር There was a time called Itam's president. የጋና ፕሬዚዳንት ነው He was a Ghana's president, former president. የዩኒቨርሲቲ መምህር እያለ Since he was university lecturer, የዩኒቨርሲቲ መምህር እያለ when he was university lecturer, ቲቢ ጆሹዋ አገኘው he met with TB Joshua. ፕሬዚዳንት ሆናለህ አለ And he shall be president, he says. ሰውየው ፕሬዚዳንት ሆነ And he became a president. ፕሬዚዳንት ሆኖ ግን While he was a president, 7 ዓመት እንኳን አልቆየም he doesn't stay for 7 years. ወዲያውኑ ሞተ The moment he died. በደንብ ስሙኝ Listen to me carefully. አፍሪካ ውስጥ ብዙ መሞት ያለባቸው ፕሬዚዳንቶች አሉ There is many presidents that should have died. 30 ዓመት 40 ዓመት ሆኗቸዋል But they reigned 30 years. ከኔ ጋር ናችሁ Are you with me? እነሱ ሲል ከዚህም በኋላ 30 ዓመት እንደሚመሩ እርግጠኛ ናቸው They are sure that they will prosper for 30 more years. እንደ ኢታሚልስ አይነት ሰዎች ግን በ4 እና በ5 ዓመት ውስጥ ይሞታሉ But people like Itamin president, they died early. እነዛኞቹ That one, በመለኮታዊ ሚሽን አይደለም ወንበር ላይ የመጡት they are not because of the divine purpose. ይሄኛው ሰውዬ This guy, በተለየ ሚሽን it's unique mission. በአኖይንቲንግ ነው ወደ ወንበር የመጣው It's by the anointing he came to reign. የአሜሪካው ፕሬዚዳንት The president of, ዲሞክራሲ የሌለበትን አፍሪካን አልጎበኝም ጋናን ግን ጎበኛለሁ ብሏል ኢታሚል ስልጣን ላይ ያለ in the time of Itamin, the former president of America visited Ghana because there was too much democracy there. ዳጎን Spirit of Dagon. አንድ ስብሰባ ላይ ነበረ There were some of ስብሰባውን meeting. ተሰበሰበ In that meeting, ወጣ ሞተ and after that he died. አንዳንዶች በብዙ ነገር በጨረር ሞተ በእንትን ሞተ ይላሉ Some people they say he dies with leather or something like that. ዳጎን ገደለው But the spirit of Dagon killed him ለህዝቡ እንዳይሆን ገደለው because he doesn't want to prosper for his people. ዩኒቨርሲቲ መምህር እያለ ምንም አልመሰለው He was nothing when he was lecturer of his the university. moment ፕሬዚዳንት የሆነ But ሰዓት the moment he was a president, አገሪቷ በ4 ዓመት ውስጥ in 4 years the country በ40 ዓመት ያላሳካችሁን አሳካች he shall, በ4 ዓመት ውስጥ in 4 years shall prosper more than the years that gone 4 የአገሪቷ years. ኢኮኖሚ ቶታሊ ተቀየረ The economy rises, the GDP rises, ዳጎን ብድግ አለ and the Dagon start to rise. የዚህ ሁሉ ቼንጅ ባለቤት ይሄ ሰውዬ ነው Because since he understands this is the change ይሄንን plan, ሰውዬ ሪሙቭ ካደረገ unless I terminated him, ከተማይቱን መያዝ ይችላል because he can't possess the country. ኦልዌይስ Whatever time. የተለየ ፍጻሜ ያላቸውን ሰዎች ነው For የሚከተለው those people, the spirit of Dagon always has this የእናንተ special ህይወት calling. በኢየሱስ ደም የተጠበቀ ነው I pray that your life will be protected by the blood of Jesus. በኢየሱስ ደም የተጠበቀ ነው Your life will be protected by the blood of Jesus. በኢየሱስ ደም የተጠበቀ ነው Your life protected by the blood of Jesus. ኔክስት ታይም ኢን ዲቴል አወራቸዋለሁ I'm going to tell you the detailed part 2 next time. በደንብ ስሙኝ Listen to me carefully. አንድ ሰው One person, ያለፈው ታይም last time, አንድ ነገር አወራኝ he told me one thing. ለምንድን ነው ስለሚጠፉ ህፃናት የማትናገሩት He told me about why do you want to speak about the people, the children who are getting lost. ለምንድን ነው እንደዚህ የማታደርጉት ብሎ አወራኝ He told me why you are not doing this. አይ ቲንክ ባለፈው ሳምንት ላይ Last time, last week, እንደዛ ብሎ አወራኝ he told me this thing. ብዙ ሰዎች የማይገባቸው ነገር ምን እንደሆነ ልንገር Let me tell you why many people doesn't understand such things. ዳጎን እንደዚህ ያየ ሰዓት The moment Dagon knows you, ያንተን ደስን ያውቋል he knows your destiny. ምን እንደምትፈጥር ያውቃል He knows what you're going to change. ወንበር ላይ ስትቀመጥ አይደለም ያውቀው It's not because you sit in chair. በሙሴ ጊዜ In the time of Moses, ሙሴ የሚወለድበት ታይም ላይ ሁሉም ህፃናት ተገደሉ he was killing them many children that they thought of ሙሴ የሚገደልበት የሚወለድበት ጊዜ እንደሆነ ገብቶታል because he understands it's the time of the deliverer, which is Moses. በደም ስሙኝ Listen to me. መናፍሶች The spirits, ኢየሱስም ሲወለድ ህፃናትን ገደሉ they were the same. This was the same time like time of Jesus አንድ ህፃን እንደተወለደ ገብቷቸዋል because they understand one child is born, ያ ህፃን ማን እንደሆነ ነው but ያልገባቸው they don't know who is he ጋድ የሱን ኮከብ ኃይል because ስላደረገው God hide his star. ሶ እነዚህ የምትዋቸው የህፃናት መጥፋቶች ኤቭሪቲንጎች በሙሉ Everything the time when you see that children are loose ደስን ያላቸው ሰዎችን ነው ለእሱ ሳክሪፋይስ አድርጎ የሚቀበለው because he wants to sacrifice them for because they have great destinies. ሶ the moment ልጅ እያሉ The moment when they are a child, ደስን ያላቸው ሰዎች ከጆቻቸው ይወጣሉ he took every child which have ሳክሪፋይ destiny ይደረጋሉ and they become sacrifice for him. ሳክሪፋይ And they ይደረጋሉ become sacrifice for him. አንድ ህፃን ልጅ ብድግ ብሎ ከቤት ሲጠፋ ዝም ብሎ የሚጠፋ እንዳይመስል Don't ever think if it lose of one child. ይዘውት የሚጠፉም ሰዎች ብድግ ብሎ የሚጠፉ Those እንዳይመስል people they took him is not simple ደስኒ because of destiny. ለልጆቻችሁ ላይ ተጠንቀቁ Be careful for your children's life. ልጆቻችሁ ከማን ጋር እንደሚውሉ ተጨነቁ You have to be worried of your children who you are willing. የት እንደምትዋቸው ወቁ You have to know where shall you leave them. because
moment. ከሳምሶን በላይ More than Samson. ከሳምሶን ዘመዶች በላይ More than the relative of Samson. የሳምሶንን anointing ያወቁት ፊሊስጤማውያን ናቸው። The Philistines know more than the Israelites the anointing of Samson. ለአንዳንዶቻችሁ For some of you, የእናንተ ልጆች ልጅ ብቻ ናቸው። for your children is just a mere child. ለጠላቶቻችሁ ግን But for your enemy, ምን ኬሪ እንዳደረጉ ያውቃሉ። they know what kind of anointing they carry. ምን ኬሪ እንዳደረጉ They know ያውቃሉ። what kind of anointing ምን they carry. እንደተሸከሙ ያውቃሉ። They know what kind of anointing they carry. ልጆቻችሁን አስመልጣለሁ። I pray for your child. ልጆቻችሁን አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I pray for your children. አስመልጣለሁ 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 አስመልጣለሁ። ክብር ለኢየሱስ ይሁን። Glory be to Jesus. ቁጭ በሉ። You may be seated. ማንንም አይነግራችሁን አንድ ሚስጥር ልንገራችሁ። Let me tell you the secret that nobody can tell you. የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? Have you ever seen who are members of Illuminatis? ኢትዮጵያ ውስጥ ገጠር ውስጥ ያለች ሴት የእነሱን ዘፈን ከፍታ ትሰማለች። ምን እንደሆነ ግን አታውቅም። But one villager hears his song, yet she doesn't know what is the meaning of the English. The moment አንድ ሰው one guy, የኢሉሚናቲ አባል ሲሆን if he's a member of Illuminati, የኢሉሚናቲ አባል ሲሆን when he's a member of Illuminati, ኔሙ እንዲገንለትና ፋይናንስ እንዲመጣለት ሲፈልግ if he want to be popular and too much well known, ያንድን ህፃን ኮከብ ነው የሚሰርቀው። he steal a star of one child. ህፃን ነው ሳክሪፋይስ He የሚያደርገው። sacrifice a child. ህፃን ነው አሜሪካ ውስጥ ነው እያልኩ I'm ያለው። telling you this in America. ህፃን ልጅ ነው ሳክሪፋይስ He የሚያደርገው። sacrificed the child of one. ህፃን ልጅ ነው ሳክሪፋይስ He የሚያደርገው። sacrificed the life of one child. So one guy, ቢግ ፍጻሜ ውስጥ የሚገባ ልጅ so he is a great destiny. እሱን እንደ ሳክሪፋይስ አድርገው They bring him as a sacrifice. እሱን እንደ ሳክሪፋይስ አድርገው It brings him as a ደሞመንት sacrifice. ከሱ ሳክሪፋይስ በኋላ The moment they take the sacrifice, የዛ ልጅ ኮከብ ወደ እነሱ ትራንስፈር they ይደረጋል። transfer. Oh Jesus! ከኔ ጋር ናችሁ? የሱን ኮከብ ወደ እነሱ ትራንስፈር ያደርጋል። They transfer this kind of start to his life. በሱ ቦታ In his place, እነዚህ ሰዎች ምን ማለት ይጀምራሉ? they start to shine. ለዛ ነው እንደዚህ ይሏቸዋል። That's why they tell you these things. ዘፈኖቻቸውና ግጥሞቻቸውን ስትሰሙ Whenever you see their lyric in the song, መንፈስ አይሏችሁም። it says, ኢንሳይድ እንደዚህ የሚባል ሰው እኔ ውስጥ አለ they ይሏችሁ። told it inside me there are kind of people. ሰው አለ ነው የሚሏችሁ። ሰው It says him. ልጆቻችሁ ቢግ ደስተኒ ያላቸው። Your children had many destiny. ልጆቻችሁ የተለየ ፍጻሜ Your ያላቸው። children has many destiny. ልጆቻችሁ የተለየ ፍጻሜ ያላቸው። Your children has many destiny. ልጆቻችሁ የተለየ ፍጻሜ ያላቸው። I pray your children has many destiny. የእናንተ ዘሮች የተለየ ፍጻሜ ያላቸው። በኢየሱስ ስም ኃይል እንዳይበሉ ጸልያለሁ። I pray that they may not be dead. እንዳይነኩ ጸልያለሁ። I pray that they may, አንዳች ነገር እንዳይሆኑ I ጸልያለሁ። pray that may be protected. አንዳች ነገር እንዳይሆኑ ጸልያለሁ። May protected. አንዳች ነገር አይሆኑም። አንዳች ነገር አይሆኑም። በኢየሱስ ስም ኃይል አንዳች ነገር አይሆኑም። I pray that በኢየሱስ ስም ኃይል አንዳች ነገር አይሆኑም። they shall not be there. ቁጭ በሉ። You may have a seat. ለዛ ነው ብዙ ጊዜ That's why many times, የኢሉሚናቲ አባል የሆኑ አርቲስቶችን ስታገኟቸው if you meet like this kind of artist which is in the Illuminati, moment ከኢሉሚናቲ ማፈግፈግ ሲጀምሩ the moment they want to depart from this, የሚከፈትባቸውን ክስ let's have every battle they have in court. ከህፃን ልጅ ጋር ግንኙነት በማድረግ ተብሎ ነው ብዙዎች የሚከፈትባቸው። Most of them they have this kind of court issue of because they have a child abuse. ለምን ይመስላችኋል ለዛ የሚከፈትባቸው? Why do you think it is? እዛ ውስጥ ያሉ ሰዎች ከህፃን ልጅ ጋር ያላቸው ግንኙነት ምን እንደሆነ ይታወቃል። Because everyone that was there, they know what have their relationship with children. የእናንተ ልጆች እንዲያመልጡላችሁ But I ጸልያለሁ። pray you may are protected. ፕራካታ ሳሊ ብራዲያኮስ ሬኮቶ ሳሊ ብራሃዲያኮስ የእናንተ ልጆች እንዲያመልጡላችሁ ጸልያለሁ። የእናንተ ዘሮች እንዲያመልጡላችሁ ጸልያለሁ። የእናንተ ዘሮች እንዲያመልጡላችሁ ጸልያለሁ። I pray your seed be protected. በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ጫኑ።